መንፈስ በዚህ ስላለ እናመሰግናለን። ልትናገረን በዚህ ስላለ እናመሰግናለን። ልትመራን በዚህ ስላለ እናመሰግናለን። ክብር በሰማይና በምድር ላንተ ይሁን በናዝሬቱ በኢየሱስ ስም ሃሌሉያ። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም። እንደ እግዚአብሔር ከለላ የለም። እንደ እግዚአብሔር መታመኛ የለም። እንደ እግዚአብሔር አቅም የለም። እንደ እግዚአብሔር ጉልበት የለም። የእግዚአብሔር የአምላካችን ስም የተባረከ ይሁን። አቤቱ ጉልበቴ ወይ ወድሃለሁ አለ ዳዊትና ጉልበታችን ይባረክ። አቤቱ ጉልበታችን አምላካችን እግዚአብሔር የተባረከ ይሁን። እስከዛሬ ያቆመን እግዚአብሔር ይባረክ። ነገንም የሚያቆመን አምላክ ስሙ ለዘላለም የተባረከ ይሁን። በእግዚአብሔር በአምላካችን ነው የምንታመነው። በራሳችን አንታመንም። በዙሪያችን ባለ ነገር አንታመንም። በያዝነው ነገር አንታመንም። በምን መታመኛ የለንም። መታመኛችን እግዚአብሔር ብቻ ነው። እኔ መታመኛ እግዚአብሔር ብቻ ነው። እግዚአብሔር ብቻ ስለሆነልኝ ደግሞ እጅግ አድርጌ እግዚአብሔርን አመሰግናለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ማርቆስ 5 ላይ ከቁጥር 1 ጀምሮ እናነብና ከዛ በኋላ የእግዚአብሔርን ቃል እንካፈላለን። ጌታ በዚህ አለ። ወደ ባህር ማዶም ወደ ጌርጌሶን አገር ወጡ። ወደ ጌርጌሶን አገር ወጡ መጡ ከታንኳይቱም በወጣ ጊዜ እርኩስ መንፈስ ያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም ስንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይዋጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንድታሰቃየኝ በእግዚአብሔር አምላክ አለ። እንዳታሰቃየኝ በእግዚአብሔር እምላለሁ አለ። አምልሃለሁ አለ። እንዳታሰቃየኝ አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከአገር ውጪም እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእርያ መንጋ ይሰማራ ነበርና ወደ እርያዎቹ እንዲገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እርያዎቹ ገቡ። 2000 የሚያህል መንጋ ከእፍፍ ወደ ባህር ተጣደፉና በባህር ሰጠሙ። ሌጊዮንም ማለት ፍዋን ሌጊዮን ማለት ጭፍራ ማለት ነው። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩም ምን እንደሆነ ለማየት መጡ። ሃሌሉያ። በቃሽ። ክብር ለኢየሱስ ይሁን። እዚህ ጋር የምናየው ነገር አለ። ክብር ለኢየሱስ ይሁን።
ኢየሱስ ወደዛ ከተማ ከባህር ማዶ ተሻግሮ ሲሄዱ ወደ ባህር ማዶም ወደ ጌርሴኖን አገር መጡ ይላል። ከታንኳይቱም በወጣ ጊዜ ርኩስ መንፈስ ያለበት የያዘው ሰው ከመቃብሩ መጥቶ ወዲያው ተገናኘው ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ከባህር ማዶ ተሻግሮ እዛ ምድር ላይ ማለት ነው ከባህር ማዶ ሰው በመቃብር የወደቀ ሰው ነበር። ብዙ አይነት ችግር ማኒፌስት ያደርግበት ነበር ሰውየው ላይ በጣም ብዙ ነገር። ኢየሱስ ክርስቶስ ጌታ ነው። በዛ በአጋንንት እስራት ውስጥ ሆኖ ሰዎች እንኳን በሰንሰለት ማሰር እስከማይችሉ ድረስ ሰውየው በምን ውስጥ ነበረ? በአጋንንት ኢምፓወር ተደርጎ ነበረ። ለማሰር አይቻልም፣ ለመያዝ አይቻልም። he was under influence ነበረ፣ በተጽዕኖ ውስጥ። ኢየሱስ ክርስቶስ ግን ወደዛች ከተማ ሲገባ መንፈሱ ቀጥ ብሎ ሰውየውን እየነዳ ወዴት አመጣው? ወደ ኢየሱስ ክርስቶስ አመጣው። ሃሌሉያ! ወደ ምድሪቷ ላይ ሲገባ ወደ ኢየሱስ መንፈሱ እየነዳ አመጣውና ሃሌሉያ ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበረ። የሰውየው መኖሪያ መቃብር ነበረ። ስለዚህ ገና ኢየሱስ ወደ መንደሩ ሲመጣ ከመቃብር አወጣውና ቀጥታ ወደ ኢየሱስን ተገናኘው። ሰውየውን የሚያደርገው ነገር ነበረ የአጋንንት በተለያየ ነገር ነበር ማኒፌስት የሚያደርገው። ሃሌሉያ! ክብር ለኢየሱስ ይሁን። በሰንሰለትስ እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። he has like the spirit empower him ማለት ነው። ሃሌሉያ! ማንም እንዳይዘው፣ ማንም ኮንትሮል እንዳያደርገው፣ ማንም ምንም ነገር እንዳያደርግ ምን ያደርግ ነበረ? የሆነ ኃይል በሱ ይገለጥ ነበረ። አጋንንቱ ምን ያደርግ ነበረ? አንደር ኢንፍሉዌንስ አድርጎ በዚህ ሰውየው ላይ በኃይል ይገለጥ ነበር። አንደኛው የሚገለጥበት መንገድ በኃይል ማንም እንዳያስረው፣ ማንም ላይክ እንዳይንከባከበው በሉ በትክክለኛ ቦታ እንዳያስቀምጠው መፈወስ እንኳን ባይችሉ በሽተኞች አስረው የሆነ ቦታ ይቀመጣሉ አይደለ? ለራሳቸውን እንዳይጎዱ ላይክ ሮንግ ነገር እንዳይሆንባቸው ጀስት በቃ ታስረው ዲሊቨራንስ አይደለም ብቻ በስራት ላይ ሌላ ስራት ተደርጎ ይቀመጣሉ። እሱን ግን ያንንም እንኳን ሊያደርግ ማንም አይችልም ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጥስ ነበር። ሃሌሉያ! ይሄ ሰውዬ በከፍተኛ ቦንዴጅ ነው ያለው። ሃሌሉያ! ሰንሰለት እንኳን ቢታሰርለት የሚያስረው ሰው አልነበረም። ቢታሰር እንኳን በላዩ ላይ የሚመጣው መንፈስ ምን ያደርግ ነበረ? ሰንሰለትን የሚበጥስ he been filled very evil power ማለት ነው። ሃሌሉያ! ስትሮንግ የሆነ evil powered ምን ሆኖ ነበረ? ፊልድ ሆኖ ነበር። ሰንሰለትን መቋቋም የማይችለው ሰው መያዝ የማይችለው በቃ he become the one። ከተማው ላይ እሱ ብቻ ነበር በቃ። ሃሌሉያ! የወደደውን የሚያደርግ ሰው ለመተላለፍ ሁሉ አይችልም እሱ ባለበት ቦታ ላይ። ዳት የከተማው ላይ ያለው ማለት አንድ መንፈስ አለበት። አንድ ሌጊዮን ነን አለ። ሃሌሉያ! አንድ አልነበረም ብዙ ነን አለ። በብዙ መንገድ የምንገለጥ ነን አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከዛ ምን ሆነ? እግር ብረቱን የሚሰባብር ነበረ። ሊያሸንፈውም የሚችል አልነበረም። ሁሉ ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበረ። ሰውየው በቃ ከተማው ላይ ያለው ገዥ መንፈስ በማን ላይ ነው ያለው? በሌሊትም በቀንም የሚሰራው መንፈስ በማን ላይ ነው? በአንድ ሰው ላይ ያለው መንፈስ ቀንም ሌሊትም እየበጠበጠ ነው። ይኸውላችሁ ሰው ማለት በጣም ትልቅ ነው፣ ሰፊ ነው። ሰው ማለት እግዚአብሔር የሚኖርበት ነው። አሜን። ይኸውልህ አንድ ሰው ብዙ ሻጋንት ሊሸከም ይችላል። ሃሌሉያ! ሃሌሉያ! የሰው ካፓሲቲ የሰው መንፈስ ካፓሲቲ በጣም ትልቅ ነው። ሊሚት የለም። it's unlimited። ሃሌሉያ! ስለዚህ ከተማውን ሁሉ በተራራው ላይ ያለው በከተማው ላይ ያለው በሌሊቱ ብትሉ በቀኑ ብትሉ ኮንትሮል ያደረገው የማን ሰው መንፈስ ነው?
የዚህ ሰው መንፈስ ነበር። በዚህ ሰው ውስጥ ያለው አጋንንት ነበር። ምን ያደርግ ነበር? ይጮህ ነበር። በቃ he was controlling the atmosphere። ክብር ለኢየሱስ ይሁን። ሰውየው ፖሰስ ሆኖ ብቻ አይደለም የተቀመጠው። ሰውየው በስራት ውስጥ ሆኖ ብቻ አይደለም የተቀመጠው። ሰውየው አየሩን፣ ከተማው፣ መንደሩን በሱ ውስጥ ያለው መንፈስ ምን ያደርግ ነበር? ይቆጣጠር ነበር በሌሊትና በቀን። አያችሁ፣ አንድ ሰው ላይ ተቀምጦ በሌሊትና በቀን መንደራችን ላይ የሚሰራ መንፈስ አለ። ስለዚህ በሌሊትና በቀን ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ሆይ፣ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? ከተማውን ያስጨነቀው መንፈስ፣ አገሩን ያስጨነቀው መንፈስ፣ ለመያዝ ያልተቻለው መንፈስ ኢየሱስን ሲያይ ግን ሮጦ ሰገደለት ነው የሚለው። የልዑል እግዚአብሔር ልጅ ሆይ እኔ ካንተ ጋር ምን አለኝ? he was like already ምን ብሏል? ኢየሱስ ወደ ከተማው ሲመጣ መንፈሱ ምን ብሏል? ዲፊት ሆኗል። ለምን? በከተማው ላይ ያሉ ሰዎች ያንን ሰው መያዝ አቅቷቸው ሸሽተዋል። ኢየሱስ ግን ወደ ከተማ ሲመጣ በአጋንንት ፖሰስ የሆነው ሰው፣ ፓወር የተሞላ ሰው፣ ራሱን በድንጋይ የሚቧጭር ሰው፣ በሌሊትና በቀን አትሞስፌሩ ላይ የሚጮህ ሰው፣ ሃሌሉያ! ያ ሰው ምን አደረገ ይላል? ሮጦ መጥቶ በኢየሱስ እግር ስር ሰገደ። ይኸውላችሁ በአንድ ሰው እግር ስር አንድ ሰው ሲሰግድ የሚሰግድለት የበላይ ነው አይደል እንዴ? ክብር ለኢየሱስ ይሁን። አንዱ ለአንዱ ከተገዛ ለተገዛለት ምንድነው? ገዢው ጌታ ነው። ሃሌሉያ! ገዢው የበላይ ነው። ሃሌሉያ! መንፈሱ መጣና ምን ያለ ይላል? ኢየሱስ ክርስቶስን ተገናኙ ይላል። መገናኘት ብቻ አይደለም፣ መጣና ሰገደ ይላል። ሰግዶ ምን አለ? የልዑል እግዚአብሔር ልጅ ሆይ ኢየሱስ እኔ ካንተ ጋራ ምን አለኝ? እኔ ምንም የለኝም። ሃሌሉያ! I have no power on you ያለው ነው። አንተ እያለ ከተማውን መበጥበጥ አልችልም። ምን አለኝ እኔ? I don't have any power what you have. I don't have authority what you have. I don't have እያለ ነው ኢየሱስ ክርስቶስ ጌታ ነው። but እኔ I don't have ሲል አንተ አለህ ያለው። እኔ የለኝም ሲል ኢየሱስ አንተ አለህ። እኔ ካንተ ምን አለኝ? ምንም ነገር ኢምፓርት ያደረኩት ነገር የለም። ሃሌሉያ! ምንም ነገር የለኝም። ካንተ ጋራ ጉዳይ የለኝም። ካንተ ጋራ ኮመን የሚያደርገኝ ነገር የለም። ለምን መጣህ? ሃሌሉያ! ኢየሱስ ወደ ከተማው ሲመጣ ሲገባ ስፒሪት ያለበት ሰው ለኢየሱስ ሲሰግድ ማለት ነው the atmosphere being delivered። ሃሌሉያ! መጀመሪያ መጥቶ ኢየሱስ ከማውጣቱ በፊት መንፈሱ መጥቶ በኢየሱስ እግር ስር ነው የሰገደው። ከማስወጣቱ በፊት they already defeat። ሃሌሉያ! ክብር ለኢየሱስ ይሁን። እናንተ በምትገቡበት ከተማ ምንም ሳትናገሩ already they know you። ኢየሱስ በገባበት ከተማ በሙሉ they know him። they can't work, they can't move, they cannot act crazy because Jesus controlled the atmosphere። so ምንም አክሰስ የላቸው። መንፈሱ ምንም አክሰስ አልነበረው። ፓወሩን የመግለጥ አክሰስ አልነበረው። የመጮህ አክሰስ አልነበረው። የማስጨነቅ አክሰስ አልነበረው። ፓወሩን ሲያጣ የሆነ ፓወርፉል የሆነ ነገር መጥቷል ማለት አይደለም። የአንድ ሰው ፓወር በሌላ ሰው ፓወር ዝቅ ካለ የዛኛው ፓወር ከዚህኛው ፓወር በልጧል ማለት ነው። በመቃብር ከሚያንከራተተው የሚበልጥ መንፈስ ኢየሱስ ይዞ በከተማው አስገባ። አገር የሚያሸብረው መንፈስ ባለበት ከተማ ውስጥ ኢየሱስ ሲገባ ምንድነው የሆነው? ለከተማው ሰላም ሆነ። ለምንድነው ሰላም የሆነው ብትሉኝ፣ መንፈስ ያለበት ሰው መጥቶ በኢየሱስ እግር ስር ተንበረከከ ማለት you are the God, you are the leader, you are the one ያለው ነው። ሃሌሉያ! ለዚህ አትሞስፌር ላይ I surrender for you ያለ ነው ኢየሱስ ክርስቶስ ጌታ ነው። you are the one, you are powerful ያለው ነው። ሃሌሉያ! መጥቶ ምን አለው? ማካንተ አራ እኔ ምን አለኝ ብሎ ሰገደለት ይላል። ሃሌሉያ! ዛሬ ጠላታችሁ ይሰግዳል።
ለምንድነው ጠላታችሁ የሚሰግደው? ሪዝኑ because you have Jesus. It's not because of you. በእኛ ምክንያት አይደለም ጠላት የሚሰግደው ለኛ። በእኛ ውስጥ ያለው ከዛኛው ኃይል ስለሚበልጥ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ይዞ የገባው መንፈስ እዛ በመቃብር ውስጥ እያስጨነቀ ካለው መንፈስ ስለሚበልጥ ያ መንፈስ መጥቶ በኢየሱስ እግር ስር ተንበረከከ። ይኸውላችሁ የትም ቦታ ስንሄድ the only thing we don't know who we are. ኢየሱስ ከኛ ጋር ነው ከተማ ውስጥ የሚገባው። ኢየሱስ ከኛ ጋር ነው በምንሄድበት በሙሉ የሚሄደው። ግን ምን እናደርጋለን? አክኖሌጅ የሚባል ነገር የለም። አሁን ታዲያ ኢየሱስ ገባ በከተማው። ያ መንፈስ ራሱ ኢየሱስ እንደገባ አውቆ ኢየሱስ እኔ መጥቻለሁ ስለቃለ ምናምን አላለም። እንደገባ አውቆ ወደ ኢየሱስ ነው የመጣው አይደለ? ክብር ለኢየሱስ ይሁን። መንፈሱ ምን ብሎ አውቆ ሊሰግድ ወደ ኢየሱስ ነው የመጣው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ዘላለም ጌታ ነው። ኢየሱስ እዛ ቦታ ላይ በገዥነት መንፈስ ነው የቆመው። ክብር ለኢየሱስ ይሁን። አጋንንትን በሚያንበረክክ መንፈስ ነው የቆመው። He's God. ክብር ለእግዚአብሔር ይሁን። ሮጠ መጣና ለኢየሱስ ሰገደለት ነው የሚለው። ጠላቴ ዛሬ ይሰግዳል። ከኢየሱስ ክርስቶስ መገኘት የተነሳ ጠላቴ በሉ ይሰግዳል። ሃሌሉያ! የልዑል እግዚአብሔር ልጅ ሆይ፣ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋራ ምን አለኝ? እንዳታሰቃየን በእግዚአብሔር አምልሃለሁ አለው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና። ሃሌሉያ! ኢየሱስ ምንድን ያለው? just like አንተ ርኩስ መንፈስ ከዚህ ሰው ውጣ ነው ያለው። ሃሌሉያ! እዚህ ርኩስ መንፈስ በሉ እኔን ቤት ጥሎ ይወጣል። የርኩስ መንፈስ የኔን ህይወት ጥሎ መንደሬን ጥሎ ፋይናንሴን ጥሎ ይወጣል በሉ። ኢየሱስ መጥቶ ይታሰር አይታሰር አይደለም የኢየሱስ ክርስቶስ ጥያቄ። አንተ ርኩስ መንፈስ ከዚህ ሰው ላይ ምን በላለው? ውጣ ነው ያለው። ሃሌሉያ! ከዛ ምን አለ? ውጣ አለው። ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለ። ሃሌሉያ! ብዙዎች ነን። we are so powerful. ሃሌሉያ! አንድ አይደለም ሁለት አይደለም በጣም ብዙዎች ስለሆንን እኛ ሌጊዮን ነን። እኔ ሌጊዮን ነኝ። በጣም ብዙ መናፍስቶችን ሰብስቤ ከተማውን የሚገዛው መንፈስ ሁሉ ሰብስቤ ሰዎች እንዳይወጡና እንዳይገቡ በዚህ መቃብር ቦታ እንዳይሸጋገሩ ሌሊትና ቀን ከተማው ላይ የሚገዛ መንፈስ ነኝ። I'm not the only one. We are so much. ክብር ለኢየሱስ ይሁን። ሃሌሉያ! ሌጊዮን ነን አለ። ከሀገሩ ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም ተራራ ጥግ ብዙ እሪያ መንጋ ይሰማራ ነበርና ለመኑት ኢየሱስን፣ ባክን ወደ ሪያ ላከና። በቃ ሃሌሉያ! አስወጣኝ ሳይሆን we gonna live now። ግን ወደ ሪያ እንግባ መረጡ ስፍራ። ኢየሱስ ክርስቶስ መጥቶ ያንን ሰው ነፃ ሊያወጣ ሲል ሰውየውን ብቻ አይደለም ነፃ ያወጣው ከተማውንም ነው። በሰውየው ላይ የነበረው መንፈስ ከተማውን እየረበሸ ነው። ኮሚኒቲ እየረበሸ ነው። ሃሌሉያ! ይኸውላችሁ demons when they possess one person ደና አንድ ሰው ጋር አይደለም ዲል የሚያደርጉት። አጎት ላይ ተቀመጠው አጋንንት ቤተሰብ ያመሰኮ ነው። ሃሌሉያ! ቤተሰብ ያመሰ ነው። አገር ከተማ ያመሰ ነው።
ኢየሱስ ክርስቶስ አንድን ሰው ነፃ ሲያወጣ አንድን ሰው አይደለም ነፃ ያወጣው፣ ከተማ ነው ነፃ ያወጣው። ሃሌሉያ። ለምንድነው ኢየሱስ ክርስቶስ ሄዶ ከአንድ ሰው ጋር ዲል ያደረገው? ያ መንፈስ ሲመታ ከተማው ሰላም ያገኛል። አሜን። አንድ ነገር ሲመታ ከናንተ ህይወት ብዙ ነገር ነው ነፃ የሚወጣው። ሃሌሉያ። አንድ አጋንንት አሰራር ሶርሱ ሲደርቅ በአንድ መንገድ አይደለም የሚገለጠው፣ በተለያየ መንገድ ነው የሚገለጠው። አንድ መንፈስ እዚህ ጋር ስትመለከቱ ከተማውን ይበጠብጣል። እዛ በዛ በኳን የሚያስረው የለም። ሌሊት ይጮሃል፣ ቀን ይጮሃል። አሳይመንቱ ሌሊትና ቀን ነው። የከተማውን ሰላም ኮንትሮል አድርጋ የህዝቡን በሙሉ ማን ብትሉኝ አንድ ሰው ላይ የገባ መንፈስ። ስለዚህ አንድ ሰው ነፃ ወጣ ማለት ከተማ ነፃ ወጣ፣ ቤተሰብ ነፃ ወጣ። ሃሌሉያ። ዘር ነፃ ወጣ። ሃሌሉያ። ክብር ለኢየሱስ ይሁን። አንድ ሰው ዲሊቨር ሲሆን it's not only one person። ሰውየው ካፓሲቲው ኬሪ እንዳደረገው ነው። አንዳንድ ሰዎች እኮ completely they are given for demons። ሃሌሉያ። completely ቶሮቶሪን የሚይዝ መንፈስን አላው አድርገው የሚመላለሱ ሰዎች አሉ። completely generation ላይ ገብቶ ያንን የፋሚሊው ነገር በሙሉ የሚያበላሽውን ኬሪ ያደረገ ሰው አለ። ኢየሱስ ወደኔ ሲመጣ እኔ ሊያሳርፍ ከአንድ ሰው ላይ አጋንንት ያስወጣ። ሃሌሉያ። ክብር ለኢየሱስ ይሁን። ነውጥ የሆነው ኢኮኖሚያችን ላይ ነውጥ፣ ሰላማችን ላይ ነውጥ፣ ኑሯችን ላይ ነውጥ፣ መውጫ መግቢያ ያሳጣን ነገር እነግራችኋለሁ። ያ መንፈስ ሰንበዲ ውስጥ ኃይል ሆኗል። ሌሊትና ቀን መልካም ነገር እንዳትሰሙ የሚያደርግ መንፈስ somehow somewhere ኃይል አድርጓል። የት ነው የሰው የት የነበረው ብትሉ በመቃብር ቦታ ነበር ይላል። ስፔሲፊክ የራሱን ስፍራ ይዞ ከተማውን በሙሉ ምን ያደርግ ነበር? ያስጨንቅ ነበር። ኢየሱስ ክርስቶስ ከተማው ላይ ሳይሆን ቀጥታ አጋንንት ወዳለበት ሰው ነው ሄዶ ከተማውን ለማንጻት። you understand? ሃሌሉያ። ስለዚህ ነው ኢየሱስ ክርስቶስ እንዲያለ ወደ ማዶ እንሻገራለን። አሜን። አንድን ሰው ነፃ ለማውጣት ኢየሱስ ክርስቶስ ወደዛ ከተማ መንደር ሲገባ ያገኘው ዲል ያደረገው አንድን ሰው። ዛሬ በፋሚሊያችሁ ውስጥ ይሁን በእናንተ ህይወት ውስጥ ይሁን በኔ ህይወት ውስጥ ይሁን እግዚአብሔር አንድን ሰው ዲል ያደርጋል። ዛሬ እስኪ አንድን ሰው በሉ። አጋንንትን አላው አድርጎ በፋሚሊ ውስጥ የተቀመጠ ቤተሰቦች መካከል ቢሆን ከተማው ላይ ቢሆን በሚኖርበት ስፍራ ቢሆን ዛሬ በሉ እስኪ ለኢየሱስ ክርስቶስ በሉ እስኪ ያ መንፈስ በሉ እስኪ ይንበረከካል፣ ለቆም ይወጣል በሉ እስኪ። ሃሌሉያ። ኢየሱስ ክርስቶስ ዘላለም ጌታ ነው። It look like simple ግን ህይወታችንን ቁልፍ መግቢያ መውጫውን ቁልፍ ያደረገው አንድ መንፈስ አንድ ሰው ላይ ነው ያለው። እስኪ እኔና ቤቴ ነፃ እንወጣለን በሉ። አሁን ኢየሱስ ክርስቶስ ያንን ስፒሪት አድሬስ ማድረግ ይፈልጋል። በህይወታችን ላይ ዛሬ ማታ አድሬስ ማድረግ ይፈልጋል። በህይወታችን ላይ ኢየሱስ ክርስቶስ ዛሬ ማለት ነው ወክ አድርጎ ወደ ቤቴ ይመጣል። ወክ አድርጎ ወደ ቤትሽ ይመጣል። ወክ አድርጎ ወደ ተጨነቅሽበት ነገር ላይ ይመጣል። ለምን ሲባል ኢየሱስ ክርስቶስ ያንን ነገር ዲል ያደርገዋል። ኢየሱስ ክርስቶስ ያንን አጋንንት ያንበረክከዋል። ለዘመናት ያስጨነቀ ነገር እነግራቸዋለሁ። ለዘመናት ያስጨነቀ ነገር ሜቢ ያ ሰው ከጎናችን ተቀምጧል። ዛሬ ግን እግዚአብሔር አድሬስ ያደርገዋል። ዲሊቨራንስ ቤቴ ይገባል በሉ እስኪ። ዲሊቨራንስ ከተማዬ ላይ ይገባል በሉ እስኪ። ዲሊቨራንስ ቤቴ ይገባል በሉ እስኪ። ዛሬ በሉ እስኪ ኢየሱስ ክርስቶስ በሉ እስኪ እኔን በሉ ቤቴን በሉ ከተማውን በሙሉ በሉ እስኪ
መጥቶ ነፃ ያወጣዋል። በሉ እስኪ ነፃ ያወጣል። ኢየሱስ ሲመጣ ነፃ ያወጣል። ስለዚህ ምን ብሎ ለመኑት? በቃ ወደ ሪያ እንግባሉ። ቢኮዝ ወደ ሪያ ከገባ ዳት ሂውመን ውስጥ የነበረው መንፈስ ሪያውን ብቻ ነው መግደል የሚችለው። ሂ cannot attack the ፐርሰን ውስጥ ያለ መንፈስ ወደ እናንተ ይመጣል። ዋክ አድርጎ ኢሪቴት ያደርጋቸዋል። he know because he is a human how to distract you, how to bother you, how to scream. How they know even the time because they have knowledge how to bother you. You understand? Animal ውስጥ ግን ሲገባ the animals they have no knowledge what to do with that spirit. The only thing what ያደረጉት ምንድነው? ሮጦ ወደ ውሃ ገቡ ነው የሚለው። ወደ ሰው ግን ሲገባ ቀጥታ ወደ ከተማው ይዞልሽ ይመጣል። ወደ ሰው ግን ሲገባ ቀጥታ ቤትሽ ይዞልሽ ነው የሚመጣው። ወደ ሰው ግን ሲገባ ቀጥታ ኖሌጁን ይጠቀማል፣ ስሜቱን ይጠቀማል፣ ዕውቀቱን ይጠቀማል፣ ፍቃዱን ይጠቀማል። you understand? ሰው ስሜት አለ፣ ፍቃድ አለ፣ ዕውቀት አለው። በአጋንንት ሲያዝ ማለት ነው ያንን ነገሩን በሙሉ አጋንንት ይጠቀምበታል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ምን አለው? ኢየሱስን እባክን ወደ ሪያ እንድንገባ ፍቀደው። ኢየሱስ ምን አለ? ፈቀደላቸው አለ። ከዛስ በኋላ ምንድነው? እንዳለ ሪያው በምን ተወሰደ? በውሃ ተበላ። ግን ሰው ውስጥ ቢሆን ምንድነው የሚያደርገው? ሰው ወዴት ነው የሚሄደው? ወደ ሰው ነው የሚሄደው። በርሽን አንኳኩቶ ይዞ ይመጣል። ስራ ቦታሽ ይመጣል፣ ትዳርሽ ላይ ይመጣል፣ ፋይናንስሽ ላይ ይመጣል፣ ጤንነትሽ ላይ ይመጣል። በተለያየ ነገር ምን ያደርጋል? ማኒፌስት ያደርጋል። አንዱ መንፈስ ከተማውን ያስጨንቅ ነበር፣ በሌሊት ያስጨንቅ ነበር፣ በቀን ያስጨንቅ ነበር። ማሰር አይቻልም። እሱ ከተማውን ኢሪቴትን ያደረገው መንፈስ ነው ኢየሱስ የጣለው። ዛሬ ሁላችሁ ህይወታችሁን ኢሪቴት የሚያደርገው ህይወቴን ኢሪቴት የሚያደርገው ነገራችሁን ኢሪቴት የሚያደርገው ዛሬ ኢየሱስ ይጠላዋል። በናዝሬቱ በኢየሱስ ክርስቶስ ስም ጥሎ ይሄዳል። እስኪ በሉ ቤቴን ጥሎ ይሄዳል በሉ እስኪ ህይወቴን ጥሎ ይሄዳል በሉ እስኪ በኢየሱስ ክርስቶስ ስም እስኪ በሉ የኔን ነገር ያዘ በሉ እስኪ የኔን አይምሮ ያዘ በሉ በናዝሬቱ በኢየሱስ ስም በሉ እስኪ ዛሬ ለቆ ይሄዳል በሉ ቤቴን ለቆ ይሄዳል በሉ እስኪ ከተማውን ለቆ ይሄዳል በሉ እስኪ ኢየሱስ ክርስቶስ ለዘላለም ጌታ ነው። ልክ ከተማ ውስጥ ሲገባ ወክ አድርጎ ኢየሱስ ሲመጣ the spirit already know, that spirit already know you have Jesus, but you don't know Jesus working in your life. Hallelujah. መንፈሱ ያውቃል ኬር ያደረጋችሁትን ግን you don't know who you are. ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ። ወደ አንድ ከተማ እንኳን ስትገቡ ለውጥ እንደምታመጡ አታውቁም። ስለዚህ ነው they know you don't know. but መንፈሱ ኢየሱስ ክርስቶስ አውቆ እንደመጣ አውቋል፣ እንደማያመልጥ አውቋል። ስለዚህ ቀጥ ብሎ መጣ። ክብር ለኢየሱስ ይሁን። በከተማው ውስጥ ሌሎች ሰዎች አልነበሩም ወይ? ነበሩ። ኢየሱስ የሄደበት አካሄድና ሌሎች ሰዎች ወደዛ ሰው የሚሄዱ ሌሎች ሰዎች ሲመጡ ምን ለማድረግ ነው የሚሄዱት? ሊያስሩ ነው የሚመጡት አይደል እንዴ? ለማሰርም አልቻሉ። ኢየሱስ ግን ሲመጣ he walk with strategically, he walk with understanding, he know what he's doing. You know, life like if you don't know what to doing, I'll tell you, you miss a goal. Even the enemy know. አንዳንድ ሰዎች ምንም እንዳላወቁ ያውቃል። ኦቶሪቲ ኖሯቸው ኦቶሪቲያቸው እንዳላወቁ ያውቃል። ኦቶሪቲ ኖሮ ያበጥርሻል። ኦቶሪቲ ኖሮሽ ትታጨጃለሽ because you don't even know you have it. ኢየሱስ ግን በስልጣን ነበር የሚገባው። ከተማ ሲገባ ስልጣን እንዳለው አውቆ ነው የሚገባው። እንደ ተራሱ አይደለም ኢየሱስ ዋክ የሚያደርገው። ሃሌሉያ! እንደ እግዚአብሔር ልጅ ነው ዋክ የሚያደርገው። ዲሊቨር እንደሚያደርግ ነው። ኢሳይያስ 61 ላይ እንሂድ። ዛሬ አንዳችን ሰው አስተሳሰብ ይቀየራል። አስተሳሰባችን ተቀይሮ ዋክ እናደርጋለን። አሁን ጠላትን ዝም ብለህ በኢየሱስም ብትል
አይገባውም አይሰማሽም he see the position why the way you stand he see the position you speak he see the position you act you think they don't know you they know ቀኑን በሙሉ ምን እንዳወራሽ ያውቃሉ እኮ በምን attitude እኮ ዋክ እንደምታደርጊ ያውቃሉ ስለሚያውቁ እኮ በደንብ ነው የሚያውቁት ቀኑ በሙሉ በምን ስትናገር ስንፍና ተናገርሽ መተሽ በቃ እኔ ነገር አበቃ ወደቀ ፈረሰ ብለሽ መተሽ በኢየሱስም ስትይ she doesn't know who she is we're not going to leave because she doesn't use her authority she already messed up her own life we didn't even touch her no እኛ እንኳን አልነካናትም she already messed up her mouth hallelujah ክብር ለኢየሱስ ይሁን ኢሳይያስ 61 ላይ ሲካንድ ጀምሩና አነባለን የጌታ የእግዚአብሔር መንፈስ በኔ ላይ ነው only when Jesus even when he speak this is speak about Jesus right yes እንዴ ነው ያለው የጌታ የእግዚአብሔር መንፈስ እስቲ የጌታ የእግዚአብሔር መንፈስ በሉ የጌታ የእግዚአብሔር መንፈስ ከኔ በኔ ላይ ነው እስኪ በሉ ኢየሱስ ድዊን ከመፈወሱ በፊት አክኖሌጅ ያደረገው ምን እንደሆነ ታውቃላችሁ የጌታ እግዚአብሔር መንፈስ በእኔ ላይ ነው አድሬስ የሚያደርገው ነገር አለ እሱ ላይ ያለውን ነገር እውቅና እየሰጠ ነው ኢየሱስ የሚራመደው የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ ከዛ በኋላስ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና አውሲ የኢየሱስ ክርስቶስ መነሻው የጌታ እግዚአብሔር መንፈስ በእኔ ላይ ነው ድሆችን ብትሉ ሰብካለሁኛል ለምን እግዚአብሔር ቀብቶኛል ሃሌሉያ ከዛስ ልባቸው የተሰበረውን እጠግን ዘንድ በምን የጌታ እግዚአብሔር መንፈስ በሱ ላይ አለ ባለፈው ተናግሬያለሁ አይደል አንዳንድ ሰዎች you don't have a spirit ባልና ሚስት መካከል በተጣሉ ሰዎች መካከል አትግቡ እውነቴን ነው የምነግራችሁ የጌታ የእግዚአብሔር መንፈስ በእኔ ላይ ብሎ ነው ኢየሱስ የሚያስታርቀው how do you know how to solve a problem አንዳንድ እኮ marriage አንዳንድ እኮ situation is a demonic የቃላት ልውውጥ እኮ ነው የሚመስለንኛ that's a spiritual activities going on መንፈሳዊ activity going on የሚሆነው ቦታ ላይ ሄደሽ ተይተው ስትይ ጭራሽ አጋግለሽ ሰዎቹ ሊስማሙ የሚችሉትን አላይተሽ ነው የምትመጪው so you better stop go your home you understand የጌታ የእግዚአብሔር መንፈስ በእኛ ላይ ኖሮ ከጌታ ከእግዚአብሔር መንፈስ ዊዝደምን ተቀበለን ካልሄድን የሰው ቤት እናበላሻለን ተውብያለሁ ድራግ አታጭስ ብዬ ነግሬያለሁ ወዶ አይደለም በቃ do you have spirit on you he can be free ሃሌሉያ ምክር በመንፈስ የሆነ ሰው ዲሊቨር የሚያደርገው ምክር መንፈስ ከሌለበት ሰውየው እንደሚያደርገው ተቃል ይከሰዋል መንፈስ ከሌለበት አጋንንት ይተከምበታል እየነገርን ያለው አንተንና አትረባም እያልነው ነው ተመለስ ነው በቃ እየጠፋ ነው ኖ ኢየሱስ ይመልሳል ብላችሁ እንኳን ስትናገሩ መንፈስ ከሌለበት ሰውየው he can't understand ሃሌሉያ የጌታ የእግዚአብሔር መንፈስ ያስፈልጋል ማለት ፈልጌ ነው ለማስታረቅ ለመፍረድ ለመምከር መንፈስ ነው እስኪ መንፈስ ነው እውቀት የእናንተ እውቀት አይደለም ሰዎቹ አንድ ላይ እንደዚህ እንዲሆኑ ደስ ስለሚላቸው አይደለም doesn't work like that deliverance ያለው መንፈስ ሲመጣ ነው መንፈስ የጌታ እግዚአብሔር መንፈስ ኖሮን ያንን መንፈሱን ከቃሉ ጋር ስንሰጥ ሰዎች ዲሊቨር የሚሆኑት አሜን ሃሌሉያ ስለዚህ ምን አለ ኢየሱስ እዚህ ጋር ልባቸው የተሰበረውን እጠግን ዘንድ ታንክ ዩ የጌታ የእግዚአብሔር መንፈስ በኢየሱስ ላይ የመጣበት ሪዝን አለው ኢየሱስ ክርስቶስ ልባቸውን የተሰበረው ለመጠገን ሲወጣ he know የጌታ የአምላኩ የእግዚአብሔር መንፈስ በሱ ላይ አለ ብድግ ብሎ አይደለም የተሰበሩትን እኔ እጠግናለሁ ብሎ you can't do it ሃሌሉያ ኢየሱስ ክርስቶስ ዘላለም ጌታ ነው የሰውን ልብ ሊጠግን የሚችል እግዚአብሔር ብቻ ነው ጥሩ ቃል ሰውን አይጠግንም ልንገራችሁ ማባበል ይቻላል መጠገን ግን አትችሉ እርሳው ይባላል ሰው እንዴት ነው የሚረሳው
እሺ ብሏችሁ ተውላችኋል። ግን ስለረሳው አይደለም። ግን when የእግዚአብሔር መንፈስ በእኛ ላይ ሲሆን they been healed። እሺ ከዛ በኋላስ ለተማረኩትም ነፃነትን በምን በጌታ በእግዚአብሔር መንፈስ እሺ ለታሰሩትም መፈታትን በምን በእግዚአብሔር መንፈስ ኦኬ እናገር ዘንድ ልኮኛል። እግዚአብሔር ምን ብሎኛል አለ? ልኮኛል። ከምኑ ጋራ? ከመንፈሱ ጋራ በጌታዬ በኢየሱስ አሜን። አሁን ይህ ስፒሪት ኢየሱስ ክርስቶስ ወደ ከተማ ሲመጣ ኢየሱስ ክርስቶስ ራሱ ተናግሯል። በኢሳይያስ 61 ላይ ስለ ኢየሱስ ነው ይሄ የሚናገረው አይደለም? ቀብቶኛል አለ። ስለዚህ ዲሊቨር ከማረጉ በፊት ኢየሱስ የተሰበሩትን ከመጠገኑ በፊት ለድሆች ወንጌል ከመስበኩ በፊት ኢየሱስ አክኖሌጅ ያደረገው ነገር ምንድነው? የጌታ መንፈስ በሱ ላይ መሆኑ ነው። አውላችሁ በሰዎችና በሰዎች መካከል ልዩነት የሚፈጥረው ኬሪ ያደረጉት ነገር የገባውና ያልገባው ሰው በቤተ ክርስቲያን ውስጥ ሃሌሉያ አሜን ሃሌሉያ። ኬሪ ያደረገውና ያደረገው አንድ አይነት ነገር ሆኖ የገባው ሰው አለ፣ ያልገባው ሰው አለ። የገባ ሰው ስልጣኑን ሲጠቀም፣ ያልገባው ሰው ግን እንዳልኳችሁ እንደ ባሪያ ነው የሚኖረው። መንፈሳዊ ዓለምም ያውቀዋል ያልገባውን፣ መንፈሳዊ ዓለምም ያውቃል የገባውን። እንደዚህ ነው አሉት አይደለም እንዴ? ኢየሱስን እናውቃለን፣ ጳውሎስንም እናውቃለን። እናንተ መንፈሳዊ ዓለም በኦቶሪቲያችሁ አያውቃችሁ ብያለሁ። ያስቀዋ ልጆችን አይደለም? መንፈሳዊ ዓለም አክኖሌጅ የሚያደርጋቸው ሰዎች አሉ። በምንድነው መንፈሳዊ ዓለም አክኖሌጅ የሚያደርገው? የተቀበልከውን ነገር አውቀህ አክሴፕት ስታደርግ ማለት ነው። ዋክ ስታደርግ፣ ስፒክ ስታደርግ አትሞስፌሩ ያውቃል። አትሞስፌሩ ምን ያደርገናል? እንዴት ነው ታዲያ ያስቀዋ ልጆች የታወቁት ብትሉ፣ ኦፍ ኮርስ መንፈሳዊ ዓለም ያነባል። ኦፍ ኮርስ መንፈሳዊ ዓለም ያያል። ኦፍ ኮርስ መንፈሳዊ ዓለም ሪከርድ ያደርጋል። ሃሌሉያ። ጳውሎስን እናውቃለን፣ ኢየሱስንም እናውቃለን። እናንተ ግን እነማን ናችሁ ብለው ምን አደረጓቸው? ቦጫጨቋቸው። ጳውሎስ በሚያስወጣው በኢየሱስ ስም ለቃችሁት ነው ያሉት። ማን በሚያስወጣው? ኦ ዴንጀረስ ሚራክል ባዩት ሚራክል እሱን ያዩትን ነገር በጳውሎስ ስም ላይ ያደርጉ ሲሞክሩ they already know they don't know who they are። ታምራት አላዩም ወይ? አይተዋል። አጋንንት ሲወጣ አላዩም ወይ? አይተዋል። ሃሌሉያ። ብዙ ነገር ሲሰራ አላዩም ወይ? አይተዋል። ገብቷቸዋል ወይ? አልገባቸውም። ክብር ለኢየሱስ ይሁን። ስለዚህ አለማወቅ አንደርስታንድ አለማድረግ በመንፈሳዊ ዓለም ላይ እንድትታወቁ ያደርጋቸዋል። ማወቃችሁም እንድትታወቁ ያደርጋቸዋል። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ነው ወደ ኢየሱስ መጥቶ የሰገደበት ሪዝን ኢየሱስ ዋክ ሲያደርግ he walk with understanding። እስኪ with understanding በሉ። ኢየሱስ በመረዳት ነው የሚራመደው። አሜን ሃሌሉያ። ኢየሱስ ክርስቶስ የጌታ የእግዚአብሔር መንፈስ በኔ ላይ ነው ካለ ማለት ራሱ እኮ የእግዚአብሔር ልጅ ራሱ እግዚአብሔር ሆኖ ማለት ነው አለ በኔ ላይ ካለኛማ እንዴት አንልም? ያስፈልገናል። አሜን ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የእግዚአብሔር መንፈስ በኔ ላይ ነው ብሎ ወክ አደረገ። እኛማ እንዴት ያሳይገባን እንራመዳለን? ኢየሱስ ክርስቶስ ይሄንን ካለ እኛ ይሄ እንዴት ሳይገባን እንሄዳለን? ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እስኪ ዛሬ ይገባኛል በሉ። እስኪ ዛሬ በሉ ይገባኛል። እስኪ በሉ የጌታ የእግዚአብሔር መንፈስ በኔ ላይ ነው። እስኪ በሉ የጌታ የእግዚአብሔር መንፈስ በኔ ላይ ነው በሉ። እስኪ ኢየሱስ በኔ ውስጥ አለ በሉ። እስኪ ዲሊቨር የሚያደርገው በኔ ውስጥ አለ በሉ። እስኪ የታሰሩትን የሚፈታ በኔ ውስጥ አለ በሉ።
እውሩን የሚያበራ በእኔ ውስጥ አለ በሉ። በከተማው ላይ የሚገዛው መንፈስ የሚያባርር በእኔ ውስጥ አለ በሉ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው እስኪ በሉ። if you don't understand that በአንድ ሰው ባለ አጋንንት ሌሊትና ቀን ሐራስ ትደረጋላችሁ። እኔ ስገባ እሱ ይወጣል ማለት መቻል አለብሽ። አሜን። ኢየሱስ ሲገባ ምንድነው ያለው? ገብቶ ሁለት ጌታ በአንድ ቦታ ይሆናል እንዴ? ሁለት ገዢ በአንድ ላይ ይሆናል እንዴ? ያኮ ከተማውን ሲገዛ አልነበረም እንዴ? ኢየሱስ ከሚገባ እኮ ድረስ ያ ሰውዬ ገዢ ነበረ። ያ ስፒሪቱ በሰውየው ላይ ገዢ ነበረ። አሁን የኢየሱስ መንፈስ ከኢየሱስ ጋር ገብቷል። አሁን ሁለት ገዢ መሆን አይቻልም። አንዱ ለአንዱ መገዛት አለበት። you understand? ስለዚህ በሰውየው ላይ የነበረው መንፈስ ወደ ኢየሱስ እግር ስር መጥቶ ኦሬዲ ሰግዷል። ስለዚህ ገዢ ማን ነው? ስለዚህ መንፈሱ ምን ማድረግ አለበት? መውጣት አለበት። ሃሌሉያ። መጣ ሲንበረከክ ኢየሱስ ምንድነው ያለው? ወጣ ነው ያለው። በቃ me and you we cannot be one place። እስኪ እኔና በለው በእኔ መንደር ላይ የሚሰራው መንፈስ አንድ ላይ መሆን አንችልም። እኔ ስገባ እሱ ይወጣል። በቃ that's what Jesus did። ኢየሱስ ገባና አስወጣ። የሰላምን መንፈስ፣ የዲሊቨራንስን መንፈስ፣ የሂሊንግን መንፈስ ይዞ ወደ ከተማ ይዞ ገባ ኢየሱስ። የሚያስጨንቃቸውን ሌሊትና ቀን የሚጮህባቸውን በቃ የሚበጠብጣቸውን ከተማውን ማሸጋገሪያውን የዘጋው መንፈስ ኢየሱስ ምን አደረገ? ገብቶ አስወጣላቸው። ሃሌሉያ። ክብር ለኢየሱስ ይሁን። የኢየሱስ ፕላን ምን ነበረ? ለዛ ከተማ ሰላምን መስጠት ነው። ምን በማድረግ ገብቶ በኦቶሪቲ ገብቶ ዛ ቦታ ላይ በኦቶሪቲ ያዘውን ምድሩን ያዘውን መንፈስ ምን ማድረግ ነበር? ማስወጣት ነበር። ሃሌሉያ። you understand right? ክብር ለኢየሱስ ይሁን። እኛ ስንገባ የሆነ ነገር ይወጣል። አሜን። ክብር ለኢየሱስ ይሁን። እስኪ እኔ ስገባ በሉ የሚበጠብጠው መንፈስ ከከተማው ይወጣል በሉ። በጌታዬ በኢየሱስ ስም በሉ። እኔ ስገባ እስራት በሉ እስኪ ከሰዎች ላይ ይበጠሳል። ለምን? የእግዚአብሔር መንፈስ በእኔ ላይ አለ። ሃሌሉያ። ስለዚህ ዲሊቨር የሚያደርጉ ከተማን የሚያደርጉ ሰዎች፣ ዲሊቨር ግለሰብን የሚያደርጉ ሰዎች they understand something። ሃሌሉያ። እኔ ገባው ያ ይወጣል። ሲምፕል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ስለዚህ ነው ኢየሱስ ክርስቶስ እንደውም ስልጣንን እየሰጠ አጋንንትን እንዲያወጡ የታመሙትን እንዲፈውሱ ሁለት ያረገ ላካቸው ይላል። ከተማው ላይ ሲገቡ እንዲፈውሱ ስልጣን ተሰጥቷቸዋል። ከተማው ላይ ሲገቡ ምንድነው የሚያደርጉ? በስልጣን የሚራመዱ ሰዎች የታለ በሽተኛውን አምጡልኝ ይላሉ። ለምን? already it is given by Jesus for them። በኢየሱስ ክርስቶስ ምን ተደርጎላቸዋል? ተሰጥቷቸዋል። ኢየሱስ ክርስቶስ እየሰጠነው ሰው የሚልከው እነኚህ ሰዎች ስልጣን ከተሰጣቸው በኋላ በሽተኛ እንዲፈውሱ፣ ዕውር እንዲያበሩ፣ ከአጋንንት ነፃ እንዲያወጡ ልከዋቸው እነሱ ሽንኩርት ተራ ቢገኙ መንፈሱ ይሰራል ወይ ነው? አይሰራም። ሰው አንዴ ከተቀበለ በኋላ ሚሽኑ ላይ ነው መገኘት ያለበት። አሜን። ክብር ለኢየሱስ ይሁን። አሜን። ከተቀበልን በኋላ ወዳልተላክንበት ከሄድን አይሰራማ፣ አይሰራም። ክብር ለኢየሱስ ይሁን። እግዚአብሔር ቀብቶኛል ሲል ለምንድን ነው? እግዚአብሔር ሲልከን ለምንድን ነው? do you understand? ሃሌሉያ። አሜን። something is going to happen። ሃሌሉያ። እግዚአብሔር ሲቀባ ኢየሱስ ክርስቶስ ላይ የእግዚአብሔር መንፈስ ሲመጣ ኢየሱስ ክርስቶስ ከመንፈሱ ጋር የመጣውን አሳይመንት ይናገራል። ሊያደርገው የተገባውን ነገር when የእግዚአብሔር መንፈስ በእኛ ላይ ሲመጣ there is something to do። ሃሌሉያ 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 ሃሌሉያ። እንድንቀጠቀጥ አይደለም፣ ስራ አለ። ተንቀጥቀጣችሁ ተቀበሉታላችሁ እንጂ አሳይመንት አለ።
አሜን። ኢየሱስ ክርስቶስ ዘላለም ጌታ ነው። ስለዚህ በኦቶሪቲ ዋክ ስለማናረግ ነው እዛ ላይክ የሆነ ቦታ ላይ ተሸሽጎ ያለው አጋንንት እስከ ዛሬ ድረስ ለይትና ቀን እየጮኸ ኢሪቴት የሚያደርገን በድፍረት ዋክ አድርገን ከተማው ላይ እንገባ። እስኪ ከዚህ ቀን ጀምሮ በስልጣን እራመዳለሁ። አሜን። do you ever feel some places ሄዳችሁ ፊት እንደማያረጋችሁ ፊል አድርጋችሁ አታውቁ? I feel it። አንዳንድ ቦታ ሄዳችሁ you know እኮ ፊት ለማድረግ አትሞስፌሩ በጣም ይጠባል ለእናንተ። you are spiritually you are huge። ያልሆነ ቦታ ስትወርዱ ግን በቃ ጣታችሁ ማስገባት አይችልም እና you feel it like this is not my place። hallelujah amen። as a child of God this is not my place ብትሉት መንፈሳችሁ አይበቃውም፣ ቦታው ይጠባችኋል፣ ያስጨንቃችኋል ነገሩ። that's not your place to be። ክብር ለኢየሱስ ይሁን። ሃሌሉያ። ፕሌሳችሁ ያልሆነ ቦታ ላይ ስትገቡ you can feel it። አሳይን ያልተደረጋችሁበት ቦታ ላይ ስትገቡ you can feel it። you know this is mine, it's not my place። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ምን አደረገ? ከተማው ምን አድርጎ ወክ አድርጎ ገብቶ ገባ። በቃ ገባ ከተማው ላይ እና ውጣ ነው ያለው። እሺ እንወጣለን ግን ፍቀድልን። ምን ልፍቀድላችሁ? ሪያ ውስጥ እንግባ። ሪያ ውስጥማ ግቡ፣ ወደ ሰው አትግቡ እንጂ ሪያ ውስጥማ ግቡ። ሰውን ይዛችሁ ነው ከተቸገር ነው አለ። የሰው ስሜት ፍቃድ ዕውቀቱን ይዛችሁ ሰውን የስሜቱን የተጠቀማችሁ ፍቃዱን የተጠቀማችሁ ዕውቀቱን የተጠቀማችሁ ከተማ ስለበጠበጣችሁ ወደ ሪያ ግቡ አላቸው ኢየሱስ። ምን ሪያ ምን በቃው። ሪያ ደግሞ ምንድነው የሚያውቀው? ስሜቱን የተጠቀመበት ምኑ ላይ ነው? ወደ ሞት ነው ራሳቸው ይዘው የገቡት፣ ወደ ውሃ ነው የገቡት። አንድም ወደ ከተማ ይዘው የገባ የለም። ሁሉም ይላል አለቁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ነገር ራንደም ዋክ የምናደርገው ነገር አይደለም። we walk with understanding። እስቲ with understanding ባሉ መንፈሳዊ ነገር በመረዳት ነው። እስቲ በመረዳት ነው። ሃሌሉያ። መንፈስ ቅዱስ ሆይ በሉት እስኪ መረዳት ወደኔ ይምጣልኝ በሉ። ወደ ኢየሱስ እንደመጣ መንፈስ እንደመጣ እንዳረፈበት ወደኔ ይምጣ በሉ። ሰውን ዲሊቨር የሚያደርገው መንፈስ ይምጣ በሉ። ለኔ ይታወቀኝ እስኪ በሉ። ሲመጣ ይታወቀኝ በሉ እስኪ። ሲመጣ ይታወቀኝ በሉ እስኪ። ይኸውላችሁ የእግዚአብሔር መንፈስ በትክክል ወደ እናንተ ሲመጣ የመጣውን መንፈስ አክኖሌጅ ስታደርጉ ምን እንደሚያደርግ ታውቃላችሁ? አሳይመንት ነው የሚሰጣችሁ። you know what you do። አሜን። በትክክል የመጣውን መንፈስ አሸር ስታደርጉት መጣ በኔ ላይ አለ ስትሉ አክሰፕት ስታደርጉት ምን ያደርጋል? አሳይመንት ይሰጣችኋል። ሃሌሉያ። የመጣበትን ሪዝን ያሳውቃችኋል። አሜን። ለኢየሱስ እንደዛ ነው የሆነለት። የጌታ እግዚአብሔር መንፈስ በኔ ላይ ነው አለና ልጆች ወንጌልን እንድሰብክ ካለ ከዛ ቀጠለ። አሳይመንቱ ከመንፈስ ቅዱስ ተቀበለ። where did you get your assignment? where did you get that thing? የእግዚአብሔር መንፈስ በእኛ ላይ ካለ where did you get it? ኢንስትራክሽን እኮ ስንቀበል እኮ ከአሕዛብ ነው የምንማረው። መጥፎ ነው ማለት አላዋቂዎች አሉ ማለት አይደለም። ብዙ ምክር ያላቸው ሰዎች አሉ። ግን ከነሱ በላይ መንፈስ ቅዱስ አይመክርም ወይ? ብዙ መንገድ የሚያሳዩ አሉ። ከነሱ በላይ መንገድ የሚያሳይ በእኛ ውስጥ የለም ወይ ነው? ለምንድን ነው ታዲያ ከመንፈስ ቅዱስ በላይ ለሰዎች ምክር መንፈጥ ነው? you know why? ከመንፈስ ቅዱስ ጋር ብዙ ጊዜ ስለማናሳልፍ መንፈስ ቅዱስ ለኛ አየር ሆኖብናል። ሰዎች ግን ስለምንጨብጣቸው ስለምንነካቸው ከመንፈስ ቅዱስ በላይ ሰዎች ለኛ ሪል ሆነዋል። ምክር ስንፈልግ ወደ ሰው ነው የምንሮጠው፣ ወደ እግዚአብሔር አንሄድም። ለምን? መንፈሳዊ ያለው ሪሌሽንሺፑ የእግዚአብሔርና የኛ ሪሌሽንሺፕ ገና ሪል አልሆነም። ማለት እግዚአብሔርን ስናወራ አየር እንደምናወራ ነው የሚሰማን፣ ፐርሰን እንደምናወራ አይሰማንም።
he's a person but we treat him like አየር እንደ ሰማይ ላይ ያለ ነገር መቼም የማናገኘው ነገር ብቻ ግን መጽሐፍ ቅዱስ አለ ስላለ አለ ምንለው በዛ አንደርስታንዲንግ ነው እግዚአብሔርን የምንፈልገው። ነገር ግን እርዳታ ስንፈልግ ወደ ሰው ስንሄድ በእርግጥ ያን ሰው ከእግዚአብሔር በላይ ለኛ ሪል አድርገን ነው የምናየው። አንደርስታንድ ሃሌሉያ። ለዚህ ነው ለመንፈስ ቅዱስ ለመንገር ዝም ብሎ ማውራት የሚመስለን ግን አይደለም። ሪያሊቲው አጠገባችን ካለው ሰው በላይ ለኛ ሪል እሱ ነው። አጠገባችን ያለው ሰው እኛ ውስጥ አይኖርም። ኢየሱስ ነው በእኛ ውስጥ የሚኖረው። ለኛ ቅርብ ማን ነው? በቃ እኮ ከእስትንፋሳችን በላይ ቅርብ ማን ነው? መንፈስ ቅዱስ አይደል እንዴ? እግዚአብሔር አይደለ? ግን ከእስትንፋሳችን ቅርብ የሆነውን እሱን ትተነው አዲስ አበባ ያለውን ጓደኛችን እናምነዋለን። ምክር ሲባል አዲስ አበባ በጣም አዋቂ ነው ደውል እሱ ጋር ጥሩ ነው መጥፎ ነው ማለት አይደለም፣ ይጠቅማል። ግን መንፈስ ቅዱስ ግን ከዛ በላይ ሃሌሉያ እሱ ሲመጣ ዲቴሉ ነው የሚያብራራልን። ክብር ለኢየሱስ ይሁን። እሱ ሲመጣ ከሱ ጋር ሪሌሽንሺፕ ሆነን ስንሰማ አንስትም። ማባከን ህይወት አይኖረንም። ሞክሮ መመለስ ነገር አይኖርም። ትሄዳለህ፣ ታደርጋለህ፣ ትፈጽማለህ፣ ትመጣለህ። ትሄዳለህ፣ ታደርጋለህ፣ ታፈጽመህ ትመጣለህ። ለምን? መንፈስ ቅዱስ ያውቃል መንገዱ። ኢየሱስን ሲመራው ያ ከተማ የተጨነቀበትን ጉዳይ ኢየሱስ ያውቃል። አጋጥሞታል። ኢየሱስ እንደ ድንገት ሄዶ አይደለም እንሻገር እንሂድ ብሎ ነው ሄደው። በዚህ ጋር ስትሄዱ አንድ አእምሮ የጎደለው ሰው ማለት አእምሮ በሽተኛ ሰው ብታዩ ድንገት ስለወጣችሁ ነው ያያችሁት። በመንፈስ ተነርታችሁ ከሆነ ደግሞ ታውቃላችሁ። ኦ ማይ ጋድ the holy spirit was speaking to me የምትሉት ነገር አለ። ሃሌሉያ። ቅድም እኔና ልጆቼ የሆነ ቦታ ሄደን ስንመለስ ከትንሿ ጋራ የሆነ ቦታ ላይ ስንነዳ እኔ የነዳሁ የማሰላስለውን ሰው የዛሬ 5-4 አመት ልጄ ስሟን ጠርታ ጠይቀኝ እያሰላሰልኩት ማለት እንዴት ሆኖ ይሆን ምናምን እያልኩ ስሟን ጠርሻ ማም ሪካ እንዴት ናት አለች። ኦ ማይ ጋድ this one is a spirit አልኩኝ። ኢየሱስ ለዘላለም ጌታ ነው። አትሞስፌሩ ላይ ሴንስ ማረጋውን ነገር she grabbed it ሃሌሉያ። አትሞስፌሩ ላይ ያለውን ነገር ሜዲቴት ማረጋውን ነገር she grabbed it። ስሟን ጠርታ wow it's amazing አልኳት። I just think about her ምክንያቱም ከዛ ሴትዮ ጋር almost maybe 3 አመት 4 አመት ከዛ በላይ አግኝቻትም አላውቅም። እና እንዴት ኮኔክሽኑን አያችሁ አይደለ? how she grabbed it out and then she came. I said your spirit is very sharp alkwat. To be honest I was meditating about thinking about this woman. ገባችሁ አይደለ? አሁን እንደዚህ ይገርማል። አሁን ወጣችሁ መንፈስ ቅዱስ በልባችሁ ሆነ ነገር አምጥቶ oh my god I saw to my spirit I was thinking about this person. Your spirit was telling you you're going to meet this person. But you think as you think. Hallelujah. Hallelujah. እንዱ ዝም ብለን ያሰብነው ነው የሚመስለን። ግን መንፈስ ቅዱስ በውስጣችሁ ምን ያረጋችሁ ነው? ኮንፈርም ያረጋችሁ ነው። you're going to meet this person. ግን እናንተ በቃ አእምሮአችሁ አሰባ ነው የሚመስላችሁ። አስቤው ነበርኩታ no the Holy Spirit was speaking to you. That's a voice. You have to give acknowledge. I told him ለልጄ ምን እንዳልኳት ታውቃላችሁ? your spirit is very sharp. የሆነ ነገር ወሬ ተገጣጥሞ አይደለም ሊገጣጠም አይችልም። በምንም የማይገናኝ ነገር ነው። ልናስባት ማንችል ቤተሰብም አይደለችም። ድሮ መሰራባት የነበረ ሴት ነች። ምንም እኛ ህይወት ውስጥ ኢንቮልቭ ማድረግ የለባትም። አሁን ቁጭ ብዬ የነዳው ማስባትን ሴኮንድ ስሟን ጠርታ መዛ ስትጠይቀኝ I was shocked. Oh my god you are so spirit. Your spirit is very sharp አልኳት። ለምን አትሞስፌሩ ላይ የኔ አይምሮ ላይ እንዴት መጣ እሷ ጋር እንዴት እሷ ጋር የሆነ ነገር እኛ እንድናስብ የፈለገው ነገር መንፈስ ቅዱስ ስለነበረ immediately ስልኬን አንስቼ ደወልኩላት። immediately ለሴትየዋ how are you? ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ። እኔና ልጄ we just think about you. እኔ አሁን ሜድበት አለ ስመጣ እመጣለሁ እንገናኛለን አለች። በጣም በሚገርማችሁ ሁኔታ እዛ ቤት ወንጌል ለመስበክ በጣም እፈልግ ነበር። በጣም የባልና የሚስቶቹ ቼን በጣም ታይት ስለነበረ
ለይተሽ ማውራት አትችይም። እንደዚህ አይነት ነገር ያው ለይተሽ ነው። ሁለት አንድ ላይ እኮ ሁለት ሐሳብ ይሆናል። አንዱ ቢፈልግ አንዱ ይይዛል፣ አንዱ ቢፈልግ አንዱ ይይዛል። ስለዚህ በጣም እግዚአብሔር ልቤ ላይ አክብዷታል። I was like okay, I'm going to meet you. And this woman, she come to Jesus. Strategically walks አደርግ ቤታቸው. I just want to say something about Jesus. Hallelujah. And the Holy Spirit remember her. አሜን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ምን ያስፈልጋል ብትሉኝ acknowledge. If you want to deliver people, don't jump. It's not about you. ስለኛ ማንነት አይደለም። በእኛ ውስጥ ያለው ማንነት አክኖሌጅ ማግኘት አለበት። አክኖሌጅመንት ማግኘት አለበት። በእኛ ላይ ያለው መንፈስ ኢየሱስ ክርስቶስ አክኖሌጅ እንዳደረገው አክኖሌጅ ማድረግ አለብን። We don't walk with emotion. We walk with understanding. አሜን። ስላዘናችሁ አይደለም ዘላችሁ የምትገቡት ለሰው ችግር በመረዳት ነው። ገብታችሁ የምታረጉትን ነገር ስትወጡ ይዛችሁ የምትወጡትን ነገር ማወቅ አለባችሁ። ሪዛልቱ እናንተ ጋራ መታወቅ አለበት። እስኪ ሪዛልቱን አቃልበሉ። እኔ ገብቼ የጌታ መንፈስ በእኔ ላይ አለ፣ የዚህ ነገር ታሪክ ይለወጣል ካላችሁ ይለወጣል። ኢየሱስ ገብቶ አንድ ከተማ ገባ፣ የሆነ ስራ ሳይሰራ ወጣ። ኢየሱስ ዝም ብሎ ተነስቶ ምን ማረግ? ሃሌሉያ። አንድ ከተማ ሲገባ ኢየሱስ በፐርፐዝ ነው የሚገባው። ለምንድን ነው እኛ ዝም ብለን ግው እያለን የምንሄደው? we need a deliverance. say deliverance. አሜን። በፐርፐዝ መሄድ ማለት ነው። walk. አሜን። I will go, I will preach Jesus. ፐርፐዙ ይሄ ነው። ለምን? የጌታ መንፈስ በእኔ ላይ አለ። I will go, I will take opportunity. ለምን? ኢየሱስ ክርስቶስ በእኔ ህይወት ትውልድን መፍታት ይፈልጋል። ካለበለዚያ ቡና ቁርስ ተካፍለን ወደ ቤታችን እንሄዳለን። ኢየሱስ እንደዛ አላደረገም። እስኪ ኢየሱስ እንደዛ አላደረገም በሉ። ኢየሱስ ክርስቶስ በገባበት በለቅሶ ቤት ብትሉ ታሪክ ለውጧል። በሰርግ ቤት ብትሉ ሃሌሉያ፣ በገባበት ቦታ በሙሉ የእግዚአብሔር መንግስት ሰብኮ ነው የወጣው። እስቲ እግዚአብሔርን መንግስት ሰብካለሁ በሉ። አሜን። የእግዚአብሔር መንግስት መስበክ ካልቻላችሁ you have problem። ዛሬ ዲሊቨር እንሆናለን። አሜን ሃሌሉያ። ዛሬ ዲሊቨር እንሆናለን። say I will be free in the name of Jesus። ያ ከተማ ነፃ እንደወጣ ማለት ነው። የኔ ህይወት የኔ ቶሮቶሪ ነፃ ይወጣል። ለምን? ኢየሱስ መጥቷል። ኢየሱስ ወደ ህይወቴ መጥቷል። I cannot help you. I will enter, the devil will leave. That's my decision. say my decision. Hallelujah. እንዴት ነው ለቅሶ ቤት ገብተን እንደው ዝም ብለን የምንወጣው? Holy Spirit give me opportunity አትሉም እንዴ? God will give it to you. አሜን። እግዚአብሔር ሆይ እኔ ኦፖርቹኒቲ ስጠኝ ካላችሁ ይሰጣቸዋል። ምክንያቱም አንዳንድ ሰው ለቅሶ ለመድረስ ነው የመጣው። በቃ ደርሶ ይሄዳል። የመጣበትን ሪዝን ነው የሚያስፈጽመው ሰው። አሜን። when you go with purpose like Jesus። ቀልድ ነው እንዴ? ሌሊትና ቀን እኮ ነው እዛ ቦታ ላይ ያሉ ሰዎች የተጨነቁት። ሌሊት ቀን እየጮኸ ሰውየው እኮ አልታሰርም እኮ ሂድ መቃብር ላይ ኑር። ግን የህዝቡ የከተማው ሰላም you understand? እናንተ በገባችሁ በቦታ የከተማ ሰላም ነው የሚሆነው። that's what Jesus called you። እስኪ አንድ ቦታ ልውሰዳችሁ።
እሺ ማርቆስ 16 ከ9 ጀምሮ ታነብልኛለሽ። ዛሬ የነፃ መውጣት ቀን ነው። ማርቆስ 16 ከቁጥር 9 በጌታ በኢየሱስ ስም አነባለሁ። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ እሺ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እሺ እርሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። ሃሌሉያ አሜን። እሺ ከዛስ እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። እሺ ከዛስ ከዚህ በኋላ ከእርሱም ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እሺ እነርሱም ሄደው ለሌሎቹ አወሩ። እሺ እነዚያም ደግሞ አላመኗቸውም። እሺ ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውንም ጥርጣሬ ነቀፈ። እሺ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ሃሌሉያ አሜን። ኢየሱስ ከተገለጠ በኋላ ኢየሱስ ክርስቶስ ምናቸውን ነቀፈ? አለማመናቸው። እዛም ሲገለጥ ምክንያት ፈለጉ፣ እዚህም ሲገለጥ አናምንም አሉ። ከዛ ለ12 ተገለጠ፣ ለዛም ሲገለጥ አለማመናቸውን ነቀፈና ግን አልተዋቸውም። ኢየሱስ ተገልጦላቸዋል። አለማመናቸውን ነቀፈ። እንዲህም አላቸው ይላል፣ እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ሃሌሉያ። ለፍርድ የተዘጋጁ ስላሉ እናንተ ሄዳችሁ ወንጌልን ስበኩላቸው አለ። የተገለጠላችሁ ኢየሱስን ንገሯቸው። ሃሌሉያ። ስለዚህ ኢየሱስ ማኒፌስት ካደረገልህ በህይወት ላይ he will give it to assignment. አሜን። he will tell you to deliver people. ለምን ሚጠፋዋለዋ? ክብር ለኢየሱስ ይሁን። የጌታ የእግዚአብሔር መንፈስ በእኛ ላይ ከመጣ በኋላ ኢየሱስ ክርስቶስ ከተገለጠልን በኋላ if you live normal you have a problem ማለት ኢየሱስ አልተገለጠልሽም። ኢየሱስ የተገለጠላቸው ሰዎች አይቀመጡም አይደወይ። በእርግጥ ኢየሱስን ያዩ ሰዎች ማንንም አያስቆማቸው። ኢየሱስ የተገለጠላቸው ሰዎች ነው የሚሄዱ ናቸው፣ ለማዳን የሚሮጡ ናቸው፣ ለወንጌል የተነሱ ናቸው። እነኛ ሰዎች እነግራቸዋለሁ ኢየሱስ ተገልጦላቸዋል። ክብር ለኢየሱስ ይሁን። ኢየሱስ ሲገለጥልን፣ ኢየሱስ ወደኛ ሲመጣ he will give it to you assignment። ስራ ነው የሚሰጠው። ክብር ለኢየሱስ ይሁን። የማዳንና የዲሊቨራንስን ስራ ይሰጣል ኢየሱስ። ያመኑትና የተጠመቁት ይድናሉ፣ ያላመኑት ይፈረድባቸዋል። ሂዱና ወንጌልን ስበኩ አለ። ምን አድርጎ? ራሱን ከገለጠላቸው በኋላ ኢየሱስ ይገለጣል። ኢየሱስ ከተገለጠልን ግን ማለት ነው we have to do something። አሜን። ኢየሱስ ካልተገለጠልን ግን we don't do anything because there is no assignment። ኢየሱስ ማኒፌስት ያላረገበት ቦታ አሳይመንት የለም። ኢየሱስ ማኒፌስት ያላረገበት ቦታ ዲሊቨራንስ የለም። ኢየሱስ ማኒፌስት ያላደረገበት ቦታ ላይ ሰዎች አይፈቱም። ስለዚህ ምን አለ? ሂዱና ወንጌልን ምን በሉ አለ? ምን ካደረገ በኋላ? ከተገለጠላቸው በኋላ፣ ሪል ከሆነላቸው በኋላ፣ ኢን ፐርሰን ሚት ካደረጉት በኋላ፣ ዲና የማይደረግን ነገር ካሳያቸው፣ ራሱን ካሳያቸው በኋላ ማለት ነው። ሃሌሉያ። ኢየሱስ ክርስቶስ ራሱን ካሳያችሁ በኋላ you have no ability to compromise። say holy spirit ኢየሱስ ክርስቶስን ግለጥልኝ በሉት።
እስኪ ኢየሱስ ክርስቶስን በሉት እስኪ ለኔ ግለጥልኝ በሉ። የእግዚአብሔር መንግስት ማስፋት ከፈለጋችሁ you got to come, you got to see, you got to understand. ሃሌሉያ። እነኚህ የተገለጠላቸው ሰዎች ናቸው ወንጌልን ወጥተው የሰበኩት። the moment ሆሊስ መንፈሱ በእናንተ ላይ ሬስት እንዳደረገ ሲገባችሁ ኦሬዲ ተገልጦላችኋል። you walk with authority. ሃሌሉያ። ለኛ የሚያስፈልገን ምንድነው? በእኛ ውስጥ ያለው ለኛ እስኪ ለኔ በሉ ኢየሱስ ሊገለጥልኝ ያስፈልገኛል። የት ነው ኢየሱስ ያለው? እኛ ውስጥ ነው። ሃሌሉያ። ይውላችሁ ኢየሱስ አበክሮ በእኛ ውስጥ እንደሆነ ካልገባን we have to read our Bible. I cannot give it to any proof unless you read your Bible. The more you read your Bible, the more you know he's living there. Amen. Hallelujah. The more you read the Bible, you know you are a temple. Even if I tell you, you need to read your Bible. Because ይሄ መጽሐፍ ቅዱስ ራሱ ክራይስትን ይገልጥልናል። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ዘላለም ጌታ ነው። ይህ ምስጢር የተገለጠላቸው ናቸው ወንጌልን የሰበኩት። ኢየሱስ ክርስቶስም የመንፈስ ቅዱስ መገለጥ በላዩ ላይ ስለነበረ ነው። ትዝ ይላችሁ ከሆነ ኢየሱስ ክርስቶስ ዮሐንስ ኢየሱስን ሲያጠምቀው ዮሐንስ አንድ ነገር አየ። እግዚአብሔር መንፈስ መጥቶ በሱ ላይ ሲያርፍ አየ። እስኪ አያለሁ በሉ። የአባቴ እግዚአብሔር መንፈስ በእኔ ላይ እንድሬስት እንዳደረገ አያለሁ። እንደዚህ አይነት ሰዎች ያዩ ሰዎች ናቸው አሳይመንታቸውን የሚያውቁት። እንደነኛ አይነት ሰዎች ናቸው ከእግዚአብሔር መልእክት ይዘው መሄድ የሚችሉት። Amen. Rest on you. He rests on a person to deliver the city. Hallelujah. He rests upon us to deliver people. Amen. ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ዘላለም ጌታ ነው። በእኛ ውስጥ ያለው ኢየሱስ ትውልድን መፈወስ ይፈልጋል። ወደ ከተማ መግባት ይፈልጋል። ወደ የጓዳችን የራሳችንን ጓዳ ከፍተን አናሳየውም እኮ to be honest I'll tell you አናሳየው ለኢየሱስ we don't even ask what's my problem. We don't want to know. We don't want to know our problem. So we always cry out. የዛች ከተማ ግን ጭንቀት የዛች ከተማ ግን ግራ መጋባት ኢየሱስ በመንፈስ ዲዘርን አደረገ። ምን አደረገ? ዲሊቨራንስ እንደሚያስፈልገው ዲዘርን አደረገ። ኑ እንሻገር አላቸው። to save the city, to save a person. ሃሌሉያ። ጌታ ጌታ ነው በሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ በእኛ ትውልድ ማዳን ይፈልጋል። በእኔና በእናንተ አሜን። አሁን ነገራችን ምናምን ያዘው መንፈስ እግዚአብሔር በራሳችሁ ነው ነፃ የሚያወጣው። አሜን። እስኪ በእኔ በሉ። እግዚአብሔር ነገሬን ነፃ ያወጣዋል። ሃሌሉያ። ለምን ብትሉኝ ኢየሱስ he live in us. Jesus live in me. ይሄ ኢየሱስ በእኔ ውስጥ የሚኖረው ኢየሱስ ዲሊቨር ያደርገኛል። እስኪ ዲሊቨር ያደርገኛል በሉ። ሃሌሉያ። በእኔ ውስጥ የሚኖረው ኢየሱስ ህይወቴን ዲሊቨር ያደርጋል። አይምሮዬን ዲሊቨር ያደርጋል።
ለዚህ ነው ብዙ ጊዜ አጋንንት በስውር ነው የሚሰራው። በስውር የሆነ ነገራችንን ይዞ እዚህ ጋር ይዞ ሌላ ቦታ ላይ በሌላ ነገር ማኒፌስት ያደርጋል። ክብር ለኢየሱስ ይሁን። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለተለያየ ውድቀት ምን ያደርጋል? አሳልፎ ይሰጣል። ኢየሱስ ክርስቶስ በገባበት ከተማ ውስጥ ለውጥ ካለ በእኔና በእናንተ ህይወት ውስጥ ለውጥ ይሆናል። አሜን። ኢየሱስ ክርስቶስ ሲገባ እነኛ ሌጊዮኖች ሄደው ወደ ሪያ እንደገቡ ኢየሱስ በኔ ውስጥ ስላለ በኔ አካባቢ ላይ ያለ በሙሉ ወጥቶ ወደ ፈለገበት ይገባል በክርስቶስ ኢየሱስ ስም። ከኔ ጋር ግን ተስማምቶ መቀመጥ አይችሉም። ለምን? ኢየሱስ በኔ ውስጥ አለ። የጌታ መንፈስ ከኔ ጋር አለ። የጌታ መንፈስ በአንቺና በእኔ ውስጥ አለ። ሃሌሉያ። ስለዚህ የከተማው እረፍት የመጣው የኢየሱስ ክርስቶስ ከባህር ማዶ ተሻግሮ በዛ በመድረስ ነው። የኢየሱስ ክርስቶስ አልፎ በእኔና በእናንተ ህይወት ውስጥ መድረስ መግባት የትውልዴን ታሪክ ይቀይራል። እስኪ የትውልዴን ታሪክ ይቀይራል። የቤቴን ታሪክ ይቀይራል። አይምሮ ይቀየራል በሉ እስኪ። ነገሬ ይቀየራል በሉ እስኪ። በጌታዬ በኢየሱስ ስም በሉ እስኪ። የማይመጥነኝ ቦታ አልገኝም በሉ እስኪ። በኢየሱስ ስም በሉ እስኪ። የኢግኖራንሲ መንፈስ በሉ እስኪ ከኔ ላይ የተመታ ይሁን በሉ። ኢየሱስ ወደኔ መጥቷል እስኪ በሉ። ሃሌሉያ። ኢየሱስ በመጣበት ከተማ ውስጥ ምን አደረገ? ዲሊቨራንስ አደረገ። ኢየሱስ በእኔ ህይወት ውስጥ አለ አይደለም? ኢየሱስ በእናንተ ውስጥ አለ አይደለም? አለ። ነፃ አውጪው በእኛ ውስጥ አለ አይደለም? ዛሬ ካለ እሱ ነው የሚሰራው። አሜን። ህይወታችን እንዲያይቀጥልም እስኪ ህይወቴ እንዲያይቀጥልም በሉ። አክኖሌጅ አደርጋለሁ በሉ እስኪ። ለውጥን እቀበላለሁ በሉ። ለምንድን ነው ለውጥን የምትቀበሉት መሰላችሁ? ኢየሱስ በእናንተ ውስጥ ስላለ ይህ አይምሮ መቀየር አለበት። አይምሮ ነፃ መውጣት አለበት። እንዳልኳችሁ ነው። $1,000,000 አካውንታችሁ ውስጥ ኖሮ እንዳላችሁ ካላወቃችሁ ደሃ ሆናችሁ ነው የምትኖሩት። ደሃ ሆናችሁ ባንክ ለምኖ ለእናንተ አይሰጣችሁ። እስክትነቁ ድረስ ቢዝነሳቸውን ይሰሩበታል። እስኪ መንፈስ ቅዱስ ይበሉ። እኔን አንቃኝ በሉ። ከተማን በሙሉ ነፃ የሚያወጣ የዛችን ደም ስንት 12 አመት ያላትን ያስጨረሳትን መንፈስ እሷ እኮ በቃ እነካለሁኝ አለች። ለምንድን ነው? የጌታ የእግዚአብሔር መንፈስ በሱ ላይ አለ። ስለዚህ እነካለሁ ፈወሳለሁ አለች። የሷን ምንጭ ያደረቀ ኢየሱስ፣ የብዙዎችን ውርደት ወደ ክብር የለወጠው ኢየሱስ፣ የብዙዎች እንባ ወደ ሳቅ የተለወጠበት ኢየሱስ እኛ ቤት ገብቶ ዛሬም ከተለቀሰ ችግሩኛ ጋር ነው ያለው። ማይንድ ሴታችን መቀየር አለበት። ስለ ኢየሱስ ያለን አመለካከት ፈውስ ያስፈልገዋል። ይሄ ኢየሱስ ታሪካችንን ሊቀይር መጥቷል። የኔን ታሪክ እኔ እናንተን አላቅም። የኔን ታሪክ ሊቀይር መጥቷል። የልጆቼን ታሪክ ሊቀይር መጥቷል። የትውልዴን ታሪክ ሊቀይር መጥቷል። ከተማ ተይዟል። ያንዳንድ ሰው አይምሮ ተይዟል። ያንዳንድ ሰው ልቡ ተይዟል። ብዙ ነገር ተይዟል። እስቲ አምናለሁ በሉ። መጀመሪያ ኢየሱስ ክርስቶስ ለመግደላዊት ሲገለጥላት ሄዳ ስትነግራቸው አረ ኢየሱስን እንኳን አናምንም ይላሉ። እስኪ አምናለሁ በሉ እናንተ። ኢየሱስ ሪል ነው እስኪ በሉ። እኔ አምናለሁ በቃ። ምን ዝሙተኛ ነበርሽ ምናምን አትበሉ። ጌታ ታሪኳን ከለወጠ በቃ። ከተገለጠላት አሜን ብላችሁ ስሙ። አሜን። ካልተገለጠላችሁ እሷ ቀድማቸዋለች። አሜን። ቀደመቻቸው እኮ መግደላዊት ማርያም ሌሎችን ቀደመቻቸው ኢየሱስን በማየት። አንቺም ብሎ መሰራች ተናጋሪ አትበሉ። ከቀደመች ቀደመች በቃ አይታለች። ኢየሱስ ክርስቶስ ከዛየና ለማመናቸው ነቀፈ ይላል። ነቀፈ
አገኘባቸው። ግን ስላዩት ብቻ ወይ ለሚገቢቱ አሳይመንት አለ ነቅፎ አሳይመንት ሰጣቸው። ሃሌሉያ። እስኪ አሳይመንት እንቀበላለን በሉ። አሳይመንቱን የሚቀበል ሰው የተገናኘ ሰው ነው። ከኢየሱስ ጋር የተገናኘ ሰው ነው። አሳይመንቱን የሚቀበል ሰው መንፈስ ቅዱስን ያስተናገደ ሰው። አሳይመንቱን የሚቀበል ሰው ኢየሱስ ጌታ ነው። የጌታ መንፈስ በሱ ላይ ያለበት ሰው የሚያውቅ ሰው ነው። እንዳለ የሚያውቅ ሰው ነው። አሳይመንት ዝም ብሎ ከየትም አይመጣም። አንዳንድ ጊዜ ሰው አሳይመንት ነው ይዘን የምንሮጠው። ለሰው እኛ ምንም ጌታ ለኛ ያለው ነገር አናውቅም፣ ግን ጌታ አለው። እስኪ መንፈሱ ወደ እኔ ይምጣ በል። ያን ጊዜ አውቃለሁ መንፈሱ በእኔ ላይ ሬስት ያደርግ፣ መረዳቱ ይለቀቅልኝ። ያን ጊዜ ምን አረጋለሁ? አውቃለሁ። ማረግ ያለብኝን አውቃለሁ፣ ማረግ የሌለብኝን አውቃለሁ። ከተማ እንዴት ነፃ እንደሚወጣ አውቃለሁ። ሰዎችን እንዴት እንደማጽናና አውቃለሁ። እኔ ገባውበት ከተማ ሬስት ያገኛል። እኔ ተናገርኩት ሰዎች በኢየሱስም ይፈወሳሉ። ለምን? ሪዝኑ የእግዚአብሔር መንፈስ በእኔ ላይ አለ። የእግዚአብሔር አምላኬ መንፈስ በእኔ ላይ አለ። ኢየሱስ ክርስቶስ በእኔ ውስጥ አለ። ኢየሱስ ክርስቶስ ራሱ ለኔ ገልጦልኛል። እኔ ስናገር ሰዎች ይፈወሳሉ፣ ከስራት ነፃ ይወጣሉ። በናዝሬቱ በኢየሱስ ስም ተናግራችሁ ሰዎች የማይፈወሱ ከሆነ፣ ተናግራችሁ ሰዎች የማይጽናኑ ከሆነ you have to cry out, Holy Spirit, I just want to know what I care ብላችሁ ማልቀስ አለባችሁ። አሜን። አንዳንድ ሰው ቤት ገብቶ ሰው ቤት አበጣብጦ ይሄዳል። Don't go. Don't talk to people if you don't know how to talk. Spirit ከናንተ ጋር ከሌለ don't talk. Just shh. Let the Holy Spirit touch you first to deliver people. Amen. When the Holy Spirit touch you, your one word change nation. አንድ ቃል ህዝብን ይቀይራል። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ዲሊቨራንስ ይሆናል። ክብር ለኢየሱስ ይሁን። አሁን አንድ ነገር የሚሆን ነገር አለ። እንጸልያለን። የጌታ የእግዚአብሔር መንፈስ ማለት ነው ለእናንተ ይገለጣል። ከዛ በኋላ ማለት ነው you will know even what's wrong with your life. Say hallelujah, Jesus. I want you to stand up and pray now. የጌታ የእግዚአብሔር መንፈስ በእኛ ላይ ካለ we have to be free. ኢየሱስ ወደ ከተማችን ከመጣ you have to be delivered. Say I have to be delivered. ቤቴ ዲሊቨር መሆን አለበት። ህይወቴ ዲሊቨር መሆን አለበት። ኢየሱስ በእኔ ውስጥ አለ። በጌታዬ በኢየሱስ ስም ካልገባኝ መረዳት ወደ እኔ ይምጣ። I want you to pray because አንዳንዶቻችን የታሰርንበት እስራት አለ። እስራት እንደሆነ እንኳን አልገባንም። ዛሬ ዲሊቨራንስ ቀን አይደለም? you be free. አይኖቻችሁ ይከፈታሉ። ለምን? እንደ ኖርማል ነገር ተቀበላችሁ ችግር እንዳልሆነ ሁሉ ያያችሁት ነገር አለ። ኢየሱስ የሚነቅፈው ነገር አለ። ዛሬ ከዛ ነገር ነፃ እንወጣለን። ኢየሱስ በዚህ ስለተገኘ ብቻ እውነቴን ነው የምነግራችሁ። አንዳንድ ነገር ችግር እንኳን እንደሆነ ያልገባን ህይወታችንን ያዘ ነገር አለ። መንፈስ ቅዱስ ግለጥልኝ በሉት። ለምን? እስራቱ የቱ ጋር እንኳን እንደሆነ አልገባችሁ። እንዲገለጥልን ያስፈልጋል። ሪጀክት ሲያደርጉት ኢየሱስ ክርስቶስ በመካከላቸው መጥቶ ኢየሱስን አየን ሲሉ ሪጀክት ሲያደርጉ እንደ ችግር አልታያቸው። ኢየሱስ ግን መጣና ነቀፋቸው ይላል። ነቀፌታ ነበር። ያየን ሰው አለመቀበል በኢየሱስ አይን ምን ነበረ? ነቀፌታ ነበረ። እስኪ ነቀፌታ ነው በሉ። ያየ ሰው መጥቶ ኢየሱስን አየሰ ኢየሱስ ለኔም ግለጥልኝ ነው የሚባለው። አላየህም አይባልም። ለኔም ግለጥልኝ። ከዛ ኢየሱስ አየና ምን አላለ? አለማመናቸው ነቀፈ ይላል። ዛሬ ነቀፋ የሆነው ነገር ከአሳይመንት በፊት መቅደም አለበት። አሜን። ከአሳይመንት በፊት ነቀፋ መቅደም አለበት። አሁን ሆሊ ስፒሪት አይኖቻችሁን የሚከፍትላችሁ ሰዎች አላችሁ። That's a weakness. You think that's normal. That's a door. That's a door. Amen. That's a door.
ኢየሱስ ክርስቶስ ያንን ችግር አድሬስ ያደርገው ይገባል። ምን ሆኜ ነው እንደዚህ አይነት ነገር ማስበው? ምን ሆኜ ነው እንደዚህ አይነት ነገር ወደ አይምሮ? አንዳንድ ጊዜ ሳትፈልጉት የሆነ ሐሳብ የሚመጣባችሁ አለ አይደል? you feel unclean ግን you never ask solution. I feel unclean ትላላችሁ ግን ሶሉሽን አትጠይቁ። but the Holy Spirit will show you this demon has to leave you. ሃሌሉያ። ከኖዌር የሆነ ሰው ተሳካለ ሲባል አትናገሩም እንጂ ውስጣችሁ ቅጥል የሚል you think just normal, that's demon. Jesus want to deliver you. ሃሌሉያ። ምንድነው የሚመስለሽ? የሚመስለን በቃ ሁሌም በቃ ሐሳብ ነው ሄደ እንላለን። ነው መንፈስ ነው። የቅናት መንፈስ ቁጭ ብሏል እዛ ውስጥና ሌላ በረከት ሲመጣ ያ የቅናት መንፈስ ያሳድደዋል። የኔ ቶሮቶሪ ነው ይላል። የምቀኝነት መንፈስ፣ የአድመኝነት መንፈስ እኛ ቶሮቶሪ ይዟል እኛ ልብስ ግን ስለተደጋገመ ኖርማል ይመስለናል። በቃ ሐሳቤ እኮ ነው እንላለን። መንፈስ ነው። ሐሳብ ብቻ አይደለም መንፈስ ነው። እኔ አንድ ነገር ልንገራችሁ። አንድ ቋንቋ ሲናገር ሰው ስታገኙ ልባችሁ በተለየ ሁኔታ የሚያንቀጠቅጣችሁ ሰው በእውነት cry out for deliverance. Cry out. It's just look like normal, right? No, it's not normal. Why? Reason በጠይቁ ለምንድን ነው? You need a deliverance. You have to see everybody in Christ. You're not called to see because the language, because አንድ ሰፈር ስለተወለድሽ no. ማንንም ቢሆን ማወቅ ያለብን በክርስቶስ ነው። ከዛ ውጭ ከእግዚአብሔር አይደለም። you understand? ልብሽ ሞቅ የሚለው ከሆነ ያ demon has to leave you. You need a deliverance. Don't say because we are this. Don't give a reason. That's a bondage. Because አጋንንት ሲዘን በስውር ነው የሚይዘን፣ በከቨር ነው የሚይዘን። ያ ሰውዬ ከተማውን ሁሉ የሚበጠብጠው ያዘውን ሰውዬው በሽተኛ እንደሆነ ብቻ ነው የሚታወቀው። ከተማውን እየረበሸ እንዳለ ሰው ጠፍቶበታል። You understand? The moment when you see that things, you say cry out. ይሄ ነገር ከየት መጣ? እግዚአብሔር አንቪል ይሁን ያላችሁ ነው የምታለቅሱት። አንቪል ይሁን። ሲክሬቱ የቱ ጋር ነው ከቨርድ የሆነው? የሚገርማችሁ ነገር ያ የዘረኝነት መንፈስ የሆነ ነገርሽን ባቋራጭ ይዞታል መልኩን ቀይሮ። ያው መንፈስ አላህ ስላደረግሽው you understand? የሆነ ነገርሽን ክሪፕል አድርጎታል። ምን ሆኜ ነው ነገሬ በየጊዜው የሚበላሽው ያለሽ አታቂም። May the Holy Spirit deliver us. የመንፈስን አሰራር እንዲገባን ማለት ነው። ክብር ለኢየሱስ ይሁን። ያ ፓወርፉል ሆኖ ሰንሰለት የሚያስበጣጥሰው መንፈስ ኢየሱስ ክርስቶስ ሲመለከት ግን ከተማው በሙሉ ለውጥ እንደመጣበት አውቋል። የአንድ ሰው ችግር ብቻ ነው የሚመስለው ግን የከተማው ሁሉ ችግር ነበር። You understand? The moment when you feel, you cry out. If you don't know me, ከክርስቶስ ውጪ በሌላ አይን ምን ታዩን ከሆነ በቃ we are fail. አሜን። ስለዚህ ቤተክርስቲያን ቁጭ ብለን አንዳንድ ያልተገለጡ ነገሮች በእኛ ውስጥ ያሉት እንደ ኖርማል ያስተናገርናቸው ነገር አቢሊቲያችንን ይዘዋል፣ አስተሳሰባችንን ይዘዋል፣ አረማመዳችንን ይዘዋል፣ ትጋታችን፣ ጸሎት ህይወታችንን መንፈሱ ይዞታል። የምቀኝነት መንፈስ ሄዶ የጸሎት ጉልበትሽን ይዞታል። You don't know how to pray. I don't know, can you pray for me? You don't ask why I cannot pray. ለምንድን ነው መጸለይ ያልቻልነው ብለን ወደ ሆሊ ስፒሪት አንመጣ? Why I lose my strength? Why ስትይ ሆሊ ስፒሪት because of this reason ብሎ ነው የሚነግርሽ። ከዛ ዲሊቨራንስ ይካሄዳል። ሃሌሉያ። እስኪ ጠይቃለሁ በል። መጠየቅ በጣም ኢምፖርታንት ነው። We have to stop live under cover. ክብር ለኢየሱስ ይሁን። እያንዳንዱ ነገራችን በእግዚአብሔር ፊት የተገለጠ ነው። አሜን። I want you to pray. Leave him. እሱ ካልተጎዳ ታዩ። በእግሩ እግዚአብሔር ይመስገን በእግሩ እየሄደልን አይደል? በቃ ራሱን ቻለ እኮ። በቃ ጌታ ይባረክ። Let's pray right now. Anything in you. ኢየሱስ ክርስቶስ ወደዛች ሴት መጣና ወደ ሰማርያዋ ሴት መጣና አንቺ የፈታሽ ያገባሽ አለና አሁን ካንቺ ጋራ ያለውን ባልሽ አይደለም ብሎ ግን
ገልጦ ጥሏት አይደለም ዲሊቨር ነው ያደረጋት the moment ኢየሱስ ዲሊቨር ካደረጋት በኋላ she become evangelist ከሳይመንቷ ጋር ነው የተገናኘችው አሜን deliverance make you to connect your assignment you have to have an assignment to live in this earth አለበለዚያ miserable ነው የምትሆኑት እንጸልያለን ነው ጌታዬ በኢየሱስ ስም አይኔን ክፈት በሉት እስኪ አይኔን ክፈት በሉ የተሰወረውን ነገሬን አይኔ ዛሬ ዲሊቨራንስ ይሆናል ነገሬን እየበጠበጠ ያለው ነገር ምንድን አይምሮን እየበጠበጠ አላውቀው ምንድነው አይኖቼ ይከፈቱ አይኖቼ ይከፈት I need a deliverance ኖርማል አርጌ ወሰርኩን ነገር ኦፕን ዶር ሆኖብኝ ከሆነ ኖርማል አርጋችሁ ያያዛችሁት ነገር ኦፕን ዶር ሆኖባችሁ ከሆነ you really need a deliverance I'm telling you I need a deliverance too ምንድነው ጌታዬ በኢየሱስ ክርስቶስ I want to be free right now in the mighty name of Jesus I want to know Jesus live in me I want to be a solution but what's the reason holding me እኔን ያዘኝ ነገር ምንድነው እኔን ያዘ ኢየሱስ ክርስቶስ እኮ የመጣው ለድሆች ወንጌል የተሰበሩትን ለመጠገን የመጣው ይሄ የተሰበሩትን ሊጠግን የመጣው ኢየሱስ በኔ ውስጥ እየኖረ ወንጌል የሚሰብከው ኢየሱስ የሰላምን የሚናገረው ኢየሱስ በኔ ውስጥ እያለ እኔ ሰላም ማጣበት ሪዝኑ ምንድነው እኔ ሰላም ያጣውበት ሪዝን ምንድነው መንገዱ ምንድነው የተቀባው ኢየሱስ በኔ ውስጥ እያለ ኃይለኛው ኢየሱስ በኔ ውስጥ እያለ ለምንድነው እኔ እንደዚህ አይነት ነገር ውስጥ ያለሁት ለምንድነው እኔ በዚህ ነገር ዋክ ማደርገው I want to know God I want a deliverance I will tell you need a deliverance I need a deliverance today is a day a deliverance God will open up your eyes and he will show you and then you will be free in the mighty name of Jesus Christ ከተለያየ ተሰወረ ጠቃቀን ከሚመስል ልምድ የተለማመድነው ነገር በአይናችን ላይ የተቀመጠ ነገር በጆሮአችን ላይ የተቀመጠ ነገር በእጃችን ላይ በእግራችን ላይ የተቀመጠ ማኒፌስት ያደረገ ነገራችንን የሚይዝ በሙሉ ዛሬ በኢየሱስ ክርስቶስ እጆቻችሁን ወደ ሰማይ ወደ እግዚአብሔር ታነሱና እንጸልያለን Reshata la badiga dosa rapatele dele raboshata rakato kala diga dila bashata remashaka la bodi la bosata badiga dolo romoshaka la badiga da rekete yala boshata ya rekete le boshata la rabashata rimashatele reboshata rikato la diga dola bajini mia I need a deliverance yala ጸልያላችሁ አይኔን እንዲፈወስ እፈልጋለሁ ጆሮዬን እንዲፈወስ እፈልጋለሁ እግዚአብሔር በኢየሱስ ክርስቶስ አሁን በኢየሱስ እኔ ለአይን ጸልያለሁኝ ይውላችሁ አንዳንድ አይን ገና አንድ ነገር ሲያይ ኔጌቲቭ ነገር ብቻ ነው የሚያየው ያ ኢቪል እውነት ሰው ሲያይ በቃ ክፋት ብቻ ነው መንጥሮ የሚያወጣው ስለዛ ሰው በጎነት ማየት አይችልም ያ መጥፎ አይን ነው this is not like godly eyes hallelujah ገባችሁ አይደለ ያንን ሰው ገና ሰውን አንዳንድ ሰው ስታው ገና ሰውየውን ገና ሳያወራ አይቶ ቁጭ አረገው በከፋት ማለት ነው this eyes has to be delivered amen this eyes has to be delivered አንዳንዱ ደግሞ ገና ለገና ሰውን ገና ሲሰማ ስለ ሰውየው ኔጌቲቭ ነገር በቃ that's evil የሆነ ማውዝ ነው ይሄ ማውዝ መፈወስ አለበት ሃሌሉያ ለምን መሰላችሁ ኢቪል ስናወራ አታክ ምናረገው ራሳችንን ማንንም እኮ አይደለም ክብር ለኢየሱስ ይሁን ማንንም ኢቪል ስናወራ አታክ ምናረገው ራሳችን ነው ኢቪል የሆነ ነገር ብቻ አይናችን ማየት የሚፈልግ ከሆነ በቃ ሳይታችን አታክ ተደርጓል የበረከት ማየት አይችልም ከፍታ ማየት አይችልም because it's already አይናችን corrupted ሆኗል spiritually taken ተደርጓል ሳይታችን spiritually taken አጋንንት ይተከምበታል ዛሬ በኢየሱስ ፈውስ እንዲሆን እንጸልያለን ለአይኔ ፈውስ እንዲሆን ለአንደበቴ ፈውስ እንዲሆን ለአይምሮዬ ፈውስ እንዲሆን ለልቤ ፈውስ እንዲሆን ዛሬ እግዚአብሔር ፈውሰኝ ይያላችሁ ጸልዩ እኔ መፈወስን ፈልጋለሁ በሉ እኔ ሳይ መልካምን እኔ ስናገር መልካምን እኔ ከአንደበቴ የሚወጣውን ሰው ከአንደበቱ ከሚወጣው ፍሬ ነው የሚጠግበው ሰው ከአንደበቱ በሚናገረው ነገር ነው የሚጠግበው ሰው ወዳየው ነገር ነው የሚገባው እኛ ለሰው ያየን ይመስለናል ግን ራሳችን ነው ምንገባበት እኛ ለሰው ያየን ብዙ ሰው ለሰው ያየ ይመስላል
ይሁን ለሰው ስለ ሴት ስለ ሌላ ሴት ስለ ሰው ያየነው በሙሉ እኛ ነን ዋክ የምናደርግበት። ስለዚህ ጌታ አይኔን ዲሊቨር አድርግልኝ። ልክ ኢየሱስ ክርስቶስ ያችን ከተማን ዲሊቨር እንዳደረገ በአጋንንት የተያዘውን ሰውዬ ነፃ እንዳወጣ በአጋንንት የተያዘው አይናችን ነፃ ይውጣ። በአጋንንት የተያዘ አንደበት ነፃ ይውጣ። በአጋንንት የተያዘ ጆሮ ነፃ ይውጣ። በአጋንንት የተያዘ እጅ ነፃ ይውጣ። በአጋንንት የተያዘ እግር አስተሳሰብ ዛሬ በኢየሱስ ስም ነፃ ይውጣ እያላችሁ ጸልዩ። አይምሮዬ ነፃ ይውጣ። አይታዬ ነፃ ይውጣ። አንደበቴ ነፃ ይውጣ። I want you to pray for yourself right now. Pray. Deliver me, Jesus. አንደበቴ በመልካም ነገር እንዳበረታ አንደበቴን ፈውሰው እግዚአብሔር ሆይ አይኖቼ በኢየሱስ ክርስቶስ ስም ከፍ ባለ ዙፋን እግዚአብሔርን እንዲመለከቱ በኢየሱስም አይኖቼን ፈውስ። ጆሮቼ ድምጽን እንዲሰሙ በኢየሱስም ጆሮቼን ፈውስ። በናዝሬቱ በኢየሱስ ክርስቶስ ስም አይምሮዬ በጌታ በኢየሱስም የተባረከ ይሁን። አይምሮዬ የተባረከ ይሁን። መልካምን ነገር ማሰብ እንዲችል የኔ አይምሮ የልጆቼ አይምሮ ለመልካም ነገር በኢየሱስ ስም የተቀደሰ ይሁን። በናዝሬቱ በኢየሱስ ስምና ስልጣን ማልዴ ካላቫጂና ማጋዲያ ማራካዶላ ቫጃጋዴላ ባዚያ ራካቶ ራማሻቴሌሬቦ ሻካታ ሬካንዴሌ ቬጂና ማጋዲያ ዛሬ የፈውስ ቀኔ ነው ያላችሁ ጸልዩ። ዛሬ የፈውስ ቀኔ ነው በሉ። ዛሬ የዲሊቨራንስ ቀኔ ነው በሉ። ጄታላ ቫዲጋዱላ ባጂኒሚያ ዛሬ ዲሊቨራንስ ቀኔ ነው በሉ። አይኔ ከዚህ በኋላ በኢየሱስም አያዝም በሉ። አንደበቴ በኢየሱስም ከዚህ በኋላ አያዝም በሉ። ጆሮዬ ከዚህ በኋላ አያዝም በሉ። አይምሮዬ ከዚህ በኋላ አያዝም በሉ። በናዝሬቱ በኢየሱስ ስም በሉ። እግዚአብሔር ዲሊቨር አድርገኝ በሉ። የተያዙ ብልቶቼ በሙሉ በኢየሱስ ስም ነፃ ይውጣ በሉ። ልቤ ነፃ ይውጣ በሉ። በናዝሬቱ በኢየሱስ ስም በሉ። ብልቶቼ ይቀደሱ በሉ። ብልቶቼ ይቀደሱ በሉ። ብልቶቼ ይቀደሱ በሉ። ሁለንተናዬ ይቀደስ በሉ። ራካቴላ ቦሻታ ራካቶ ካላ ባጂኒሚያ ራካቶ ላቫጃና ማሳ ሬካላ ባጂና ማጋዲያ በአይኔ የገባ በሰውነቴ ውስጥ ያለ በአንደበቴ የገባ በሰውነቴ ውስጥ ያለ በጆሮዬ የገባ በሰውነቴ ውስጥ ያለ ዛሬ በኢየሱስም ፍላሽ አውት ያድርግ። ኢቪል የሆነ ነገር ፍላሽ አውት ያድርግ። ክፉ የሆነ ነገር ፍላሽ አውት ያድርግ። ቂም ቢሆን ፍላሽ አውት ያድርግ። ጥላቻ ቢሆን ፍላሽ አውት ያድርግ። ዘረኝነት ቢሆን ፍላሽ አውት ያድርግ። አድመኝነት ቢሆን ፍላሽ አውት ያድርግ። ራካቶላ ጂኒሚያ ዛሬ በኢየሱስም ሲስተሜን እየለቀቀ ይሄድ። ዛሬ ሲስተሜን እየለቀቀ ይሄድ። ህይወቴን እየለቀቀ ይሄድ በሉ። ህይወቴን እየለቀቀ ይሄድ በሉ። ኑሮዬን እየለቀቀ ይሄድ በሉ። በኢየሱስ ኢኮኖሚዬን እየለቀቀ ይሄድ በሉ። ኑሮዬን እየለቀቀ ይሄድ በሉ። ሰላሜን እየለቀቀ ይሄድ በሉ። ራካቶላ ጂና ማሳ ራካቶላ ባጂና ማሳ በኢየሱስ ክርስቶስ ቀኝ እጃችሁን ከፍ አድርጉ። ቀኛችሁን ከፍ አድርጉ። ዛሬ በሉ በአይኔ ገባ በሉ። በጆሮዬ ገባ በሉ። በአንደበቴ ገባ በሉ። በአስተሳሰቤ ገባ በሉ። ህይወቴን በሙሉ ያዘ በሉ። ኑሮዬን በሙሉ ያዘ በሉ። ይህ መንፈስ በሉ የአጋንንታዊ ተጽዕኖ በሉ ዛሬ በሉ እኔን ለቆ አስተሳሰቤን ለቆ አይምሮዬን ለቆ አይኔን ለቆ ጆሮዬን ለቆ ሲስተሜን ለቆ እንዲሄድ በሉ። እስኪ በጌታዬ በኢየሱስ ስም አዛለው በሉ። እስኪ አዛለው በሉ። እስኪ አዛለው በሉ። እስኪ በጌታዬ በኢየሱስ ስም በሉ። በጌታዬ በኢየሱስ ስም በሉ። ከዚህ ደቂቃ ጀምሮ በሉ የኔን አስተሳሰብ ለቆ እንዲሄድ፣ የኔን ንግግር ለቆ እንዲሄድ፣ የኔን አይን ለቆ እንዲሄድ በደሙ ጉልበት በሉ። እስኪ በደሙ ጉልበት በሉ። እስኪ በደሙ ጉልበት በሉ። እስኪ እቃወመዋለሁ በሉ። ለቆ ይሄድ በሉ። ለቆ ይሄድ በሉ። ለቆ ይሄድ በሉ። ለቆ ይሄድ በሉ። በኢየሱስ ስም በኢየሱስ ስም በኢየሱስ ስም አይምሮዬ ላይ በሉ። እስኪ ዲሊቨራንስን እናገራለሁ በሉ። ዲሊቨራንስን እናገራለሁ በሉ። አይምሮዬ ላይ በሉ። እስኪ ዲሊቨራንስን እናገራለሁ በሉ። አይኔ ላይ በሉ። እስኪ ዲሊቨራንስን እናገራለሁ በሉ። ጆሮዬ ላይ በሉ። እስኪ ዲሊቨራንስን እናገራለሁ በሉ። በጌታዬ
በኢየሱስ ስም አንደበቴ ላይ በሉ ዲሊቨራንስን እናገራለሁ በሉ በኢየሱስ ስም በሉ በኢየሱስ ስም በሉ በኢየሱስ ስም በሉ የኔን አይምሮ አይትይዙም በሉ የናንተ አይምሮ አይያዝም የናንተ አይምሮ አይይዝም የናንተ ህይወት አይያዝም የናንተ እይታ አይያዝም የናንተ ቃል አይያዝም የናንተ ጎዳና አይያዝም አንድ ነገር እናረጋለን አትሞስፌራችንን ያዘ ሌሊትና ቀን የሚነገርባችሁ ኔጌቲቭ ቃል በዛ ሰው ላይ የነበረው ስፒሪት ሌሊትና ቀን አየሩ ላይ ይጮህ ነበር አየሩ ምን ያደርገው ነበር ይይዘው ነበር ስፒሪቱ በመጮህ ኮንትሮል ያደርገው ነበር ልክ እንደዚህ እየጮኸ ኔጌቲቭ ነገር የሚናገር በቃል የሚናገር አንዳንድ ሰው ቁጭ ብለው የናንተ ነገር ያሳየን ብሎ ዝም ብሎ ያለቅሳሉ የፈለጉትን ነገር ከናንተ ስላላገኙ ሌላ ነገር ምንም ነገር የለም it's dangerous they are speaking or in our atmosphere ለዚህ ነው ኢየሱስ ወደዛ ከተማ ይገባው ስክሪም ያደርጋል ሌሊትና ቀን ይጮሃል ህዝቡን አስጨንቆታል አሁን አንዳንድ ሰው ከኖዌር ተነስተው እናንተ ላይ ያለቅሳሉ አጋንንትን አትራክት ያደርጉባቸዋል ዛሬ አትሞስፌራችንን እናጸዳለን አሜን ይሄ የሚጮህ የሚያለቅስ የሚያማርት የሚደጋግም ውድቀትን የሚናገር መንፈስ ኮንትሮል ለማድረግ የሚናገር መንፈስ ልክ ያ መንፈስ በዛ ሰው ሆኖ ከተማው ላይ ይጮህ እንደነበረ በአንዳንድ ሰዎች ላይ ሆኖ አጋንንት ይጮሃል ዛሬ እንጠርጋለን በኢየሱስ ዛሬ ጠርጋለሁ በኢየሱስ ቤትም ቦታ ሆኖ ሁላችሁ የሚጮህ በእናንተ ላይ የርግማን ቃል የሟርት ቃል የሚናገር መንፈስ አንድ ስጋ ለባሽ ውስጥ ቁጭ ብሎ የሚበጣብጥ መንፈስ ዛሬ በኢየሱስም ይጠረጋል እስኪ ዛሬ በኢየሱስም ይጠረጋል ቃላቸው ካየሩ ላይ ይጠረጋል በናዝሬት ሟርታቸው ካየሩ ላይ ይጠረጋል በኢየሱስም አሁን ይጠረግ በሉ እስኪ ዛሬ ይጠረግ በሉ እስኪ በኢየሱስም ይጠረግ በሉ እስኪ በኢየሱስም ይጠረግ በሉ በኔ ላይ የተነገረው ቃል ይጠረግ በኔ ላይ የተጮኸው ጩኸት ይጠረግ በኔ ላይ የታወጀው አዋጅ ይጠረግ ካየሩ ላይ ይጠረግ ከከባቢው ላይ ይጠረግ ከከተማው ላይ ይጠረግ በኢየሱስም ከሀገሩ ላይ ይጠረግ ዛሬ በደሙ ጉልበት እጠርጋለሁ ዛሬ በኢየሱስ ክርስቶስ ደም እጠርጋለሁ ቃላቸውን እጠርጋለሁ እርግማናቸውን እጠርጋለሁ ሟርታቸውን እጠርጋለሁ በኢየሱስ ስም እጠርጋለሁ አትሞስፌሩ ላይ የሚጮህ ሌሊትና ቀን የሚጮህ ደዛ እንዳበደ ሰው ሆኖ የሚጮህ መንፈስ በውስጣቸው ሆኖ የሚጮህ አጋንንት ገብቶባቸው ለክፋት የሚጮህ በናዝሬቱ በኢየሱስ ስም ከዙሪያዬ ላይ የተጠረገ ይሁን ከቤቴ የተጠረገ ይሁን ከፋይናንስ ላይ የተጠረገ ይሁን ከጤንነቴ ላይ የተጠረገ ይሁን ከልጆቼ ላይ የተጠረገ ይሁን ከሚኒስትሪ ላይ የተጠረገ ይሁን ከሩጫዬ የተጠረገ ይሁን ከጥሬ ላይ የተጠረገ ይሁን ዛሬ ይጠረግ በኢየሱስ ስም 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 ሻፕላ ደገደሌ ባጃጋዱ ዛታ ጀሌቤዲና ማጋዱላ ባጂጋዳ ራማ አዱጋዴሌ ቬጂና ማጋዳ ራካቶ ያላ ቫጂና ማጋዲያ ራማ ካቶራ ሸቸሬ ባሲያ ዛሬ በደሙ ጉልበት የተጠረገ ይሁን ቃላቸው እርግማናቸው ከዙሪያዬ ማላዲያ አዱጋንዳላ ቫጂያ ሟርታቸው ከዙሪያዬ ድግምታቸው በኢየሱስ ስም ቃላታቸው ኔጌቲቭ ቃላታቸው በኢየሱስ ደም የተጠረገ ይሁን ሟርት በእስራኤል ላይ አይሰራም ድግምት በኔ ላይ አይሰራም ሟርት በኔ ላይ አይሰራም ንግርት በኔ ላይ አይሰራም ክፋት በኔ ላይ አይሰራም በልጆቼ ላይ አይሰራም በሚኒስትሪው ላይ አይሰራም በኢየሱስ ስምና ስልጣን አይሰራም በኢየሱስ ስም ምኞታቸው ስላልሞላ ብቻ የሚጮሁ የልባቸው ፍቃድ ስላልተሳካ ብቻ የሚጮሁ ለአጋንንት ራሳቸውን አላው አድርገው የሚጮሁ
ለሞት ራሳቸውን አላው አድርገው የሚጮሁ ለጥፋት ራሳቸውን አላው አድርገው የሚጮሁ ዛሬ ይህንን አጋንንት በኢየሱስም እየነዳው አስወጣለሁኝ በናዝሬቱ በኢየሱስ ስምና ስልጣን በኢየሱስ ስምና ስልጣን ከከባቢው ላይ አስወጣለሁኝ ከክፉ ሰዎች ላይ አስወጣለሁኝ አጋንንትን አላው ካደረጉ ላይ አስወጣለሁ በኢየሱስ ስም ነገሬን የሚይዝ በኢየሱስ ስም አስወጣለሁኝ በኢየሱስ ስም አስወጣለሁ በኢየሱስ ስም አሁን ውጣ በኢየሱስ ስም አሁን ለቆ ይሄድ በኢየሱስ ስም ወጥቶ ይሄድ አሁን ለቆ ይሄድ በኢየሱስ ስም ለቃችሁ ሂዱ በኢየሱስ ስም ለቃችሁ ሂዱ በኢየሱስ ስም ዴስቲኔን ለቃችሁ ሂዱ ስኬቴን ለቃችሁ ሂዱ በኢየሱስ ስም ለቃችሁ ሂዱ ወደ መጣችሁበት ሂዱ በኢየሱስ ስም ወደ ምድረ በዳችሁ ሂዱ በኢየሱስ ስም የእግዚአብሔር መልአክ ያሳዷችሁ 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 በኢየሱስ ስም ማሻላ ባዲጋ ዱላራ ባሻይ ማላዴጌንዳላ ቫጂኒሚያ የጌታዬ የእግዚአብሔር መንፈስ በእኔ ላይ ነው የጌታዬ የእግዚአብሔር መንፈስ በእኔ ላይ ነው ሃሌሉያ አንድ ነገር ልንገራችሁ በሜሬጃችሁ ላይ ማለት ነው በደንብ አድርጋችሁ ሱም ሜሬጃችሁን ፕሮቴክት ለማድረግ if you see someone የሰለለ ኑሯችሁን ካለ if you see some lady looking your husband you better pray some of them they are working strategically if you know that person working in that spirit you have to know that your enemy መልእክት ነው የተናገርኩት አሜን if you see you they look for your husband for the wrong way hey what are you going